ያንተ ህመም ቶሎ ሊገድል የሚችል የደም ካንሰር በሽታ ነው ያለ ቃል በቃልና እግዚአብሔር ደግ ነው ግን ያሳለፈልን በመልካም ነበር። የመጋፈጥ ሂደቱ እንዴት ነበር? ብዙ ጊዜ ብዙ ወላጆች ቶሎ አክሽን ማይወስዱት አርሊ ላይ ነገሩን ቶሎ ስለማይቀበሉት በየቀኑ እየሞትክ የቆየው ታሪክ እንዴት ተቀየረ? መጽሐፉን አንብበው የኔን ታሪክ ጻፍክልኝ የሚለኝ ሰው እየበዛ ነው። አሁን ግን ለነሱ ብቻ የተዘጋጀ አለ ተብላችሁ አንድ ክረምት ላይ ማቆያ የወሰዳችሁበት ማዕከል ላይ ምንድን ነበር ያጋጠማችሁ? በውጭ ዓለም የተሻለ ትሪትመንት አለ። ግን ኦቲዝም ልጆች ይወለዳሉ። ከተወለዱ እስከ 4 ዓመት በተለይ አቴንሽን ልጅን ማየት ያስፈልጋል። ወደ ውጭ ከሚወጣቴ በፊት እናስተኛ ስላንተ እግዚአብሔርን እየለመንኩት ነው አንተን ወደ ልቡህ ወደ ትክክለኛ ማንነት እንድትቀየር የሁል ጊዜ ጸሎቴ ነው። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። ጤና ይስጥልኝ ተመልካቾቼ፣ እንደምን ሰነበታችሁ? መስከረም ፖድካስት በመስከረም ሚዲያ በየሳምንቱ በዚህ ሰዓት ወደ እናንተ ይደርሳል። ሁሌም ስንመጣ አንድ ትልቅ ማህበራዊ ጉዳይ ይዘን ነው የምንመጣው። ለዛሬ ደግሞ በጣም ያልተወራለት መወራት ያለበት ብዙዎችን ወላጆች ሳናስበው ይጎዳንበት ብዙ ልጆችን ልናጣበት የምንችል አንድ ማህበራዊ ጉዳይ ነው ይዘን የመጣ ነው። ኦቲዝም ነው። ይሄን ኦቲዝም ስናነሳ በዚህ ሂደት ውስጥ ያለፈ ቤተሰብን ታሪክ የራሳቸውን ታሪክ ማለት ነው ዮም በሚል አቶ ንሴቦ ፍቅሬ መጽሐፍ ጽፈዋል። መጽሐፉ እንግዲህ ታሪኩን ስለሆነ የሚያነሳው ከሳቸው ጋር ታሪኩን እያወጋን እንቆያለን። ወላጅነት ምንድነው ትርጉሙ ለሚለው ደግሞ ያለበትን ኃላፊነትና መወጣት ያለበትን ፈተና ሁሉ በሳቸው ህይወት ውስጥ እናያለን። በጣም ብዙ ነገር እናገኛለን ብዬ ተስፋ አድርጋለሁ። አቶ ንሴቦ እኔ በመዝሙር ነው እንግዲህ ንሴቦ ሲባል ለመሰማ ብዙ ጊዜ በስም ደረጃ አንቱ ልበል አንተ ልበል ግን መጀመሪያ አንተ ይባል አንተ ያልኩ ልቀጥል ቀለል እንዲላል። እሺ ስለዚህ በስም ደረጃ ያንተን ነው ማቀው አቶ ንሴቦ ተብሎ ይመጣ ማቃቸው አንድ ሁለት አሉ እኔ ነኝ ያልሰማው ማለት ነው። እንደውም ስጀምር አዳማ ብዬ ልቀጥል ንሴቦ ብዬ ልቀጥል ያልኩ ነበር። የትኛውን ስም የበለጠ ተወደዋለህ? አው የንሴቦ የመዝገብ ስሜ ነው። እሺ የአዳማ ደግሞ የተባለው ያ ጄሹዋ የሚባለው ጓደኛ የሚጠራኝ ነበር። ስሜ ስለሚከብድ ግን አዳማም ስለሆነ ተወልደ ያደከው እሱ አካባቢ ስለተወለድኩ እንደዛ ይደረጋል አይደል? አንዳንዴ ከጎጃም ሲወር ጎጃሜ ከጎንደር ጎንደሬው ይባላል። እንደዛ ሁሉ አዳማ እዛ ላይ ስላገኘሁት ነው። እንዴት ሰነበትክ? እሺ እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ስምህም ራሱ የምስጋና ስለሆነ መጀመሪያ በምስጋና እንጀምር ብዬ ነው እንዴት ሰነበትክ አልኩኝ። መጽሐፉ ላይ እንግዲህ በጣም ብዙ ታሪኮች አሉ። ያንተም የልጅም የባለቤትም አጠቃላይ የቤተሰብ ብዙ ነገር አለ። ግን ሚዛኑ የሚደፋው ስለ ኦቲዝም ወይም ደግሞ ኦቲስቲክ ስለሆነው ዮም ስለተባለ የመጀመሪያ ልጅ ነውና መጽሐፉን አንብቤ ስጨርስ በጣም የተረዳሁት አንድ ነገር ኦቲዝም ለካ በዚህ ደረጃ ዙሪያችን ላይ አለ አላወራ ነው እንጂ የሚል ፍርሃትም ስጋትም አይነት ነገር ነው ውስጤ ያደረው። ምክንያቱም በአንተ ቤተሰብም በጓደኛም ባገኛቸው አጋጣሚ በሙሉ ብዙ ታሪኮችን ሰብስበሃልና እንዴ ብዬ ራሴን ጠይቄያለሁ። ንሴቦ መጽሐፍ ከመጻፉ በፊት ወይ ልጁ የዚህ ተጠቂ መሆኑን ከማወቁ በፊት ስለ ኦቲዝም እኔ ተሰማኝና አይን ተሰምቶት ያውቃል? አይ በፍጹም አልተሰማኝም። ምናልባት መጽሐፉ ላይ ካነበብሽ አንድ ታሪክ ላይ መልሰት የሚል አንድ ቀደም አዳማ ላይ ልጅ ጆሹዋ ስፖርት በምንሰራበት ጊዜ እንዲሁ ከመደበኛ እንቅስቃሴው ውጪ አንዳንድ ማይበት የሐሳብ የመመሰጥ እንዲሁም አልፎ ነገሮችን የመርሳት ችግር አይበት ነበር። በተደጋጋሚ ይሄን ነገር በማየት ብዙ ጊዜ ወተውተው ነበር። ምንድነው ችግሩ እያልኩኝ አንድ ቀን ግን ነገረኝ ስለ ኦቲዝም የሚባል ነገር ታውቃለህ ያለኝ። ያውቃለሁ በእርግጥ አውቃለሁ ማለት ቃሉን ነው ማቀው እንጂ ኦቲዝም ሲባል አሁን ዳውን ሲንድሮም ወይም ሌሎችም አንድ ላይ ሁሉ ነገር ኦቲዝም ነበር የሚመስለኝ። በኋላ ያው ችግር ውስጥ ገባበት እያንዳንዱ ነገር ማየት ጀመርኩኝ። ይሄ ነው እንግዲህ እኔ እንደውም በጣም ራሴን ወቀስኩበትም። እንደ ማህበረሰብ ስንመጣ አንዳንድ ሰዎች በንግግራቸው ዘጌት ሲሉ የሆነ ነገር አልገባቸው ሲል አንተ ኦቲዝም ይዟል እንዴ ተብሎ እንደቀላል እንደዋዛ ነገር ነው እንትን የሚለውና ይሄ ህመሙ ለምሳሌ አንተ ምን ያሳስበው
ወይ ሌላም በዚህ ሂደት ውስጥ ያለ ቤተሰቡን ሳስበው ቃላት በራሱ ለካ በጣም ይወጋሉ ያማሉ አይነት ነገር ነውና እንዲህ አይነት ነገሮችን ሰምተህ ታውቃለህ? እንዲህ በቀላሉ የሚወረወሩ ከሰው ያው ድሮ በተለምዶ ይባላል እንደዚህ ግን ያው የህብረተሰባችን የግንዛቤ ደረጃ ያው እያደገ ሲመጣ ይሄ ነገር ይጠፋል ይቀራል የሚል ግምት አለኝ። ግን ያው በመዘግየት በንግግር ወይም በሌላው አንዳንድ ሰው ካልሆነ በስተቀር ብዙ ሰው አይጠቀመውም። እሺ ወደ ጉዳያችን ከመምጣታችን በፊት የራሱ ያቶ ንሴብሖ ፍቅሬ ህይወት ደግሞ በጣም የሚገርም እግዚአብሔር ቸርነት የሚገለጥበት በጣም ነውና 1996 ጥቅምት ወር ላይ ልመልሰህ እሷን አንስተን ወደ ዮም ታሪክ እንመጣለን። ምንድነው በህይወት የተከሰተው? እንግዲህ ያው በየቦታው እየሄድኩኝ 1996 ማብራራት የተውኩትን እንግዲህ ያው አንድ ይቅርታ ብለሽ የተውሽውን ነገር ወደ ኋላ ደግሞ ሲመልስሽ ትንሽ ይሄ ነገር እውነትም በደንብ ተበድያለሁ እያልኩኝ ራሴን ወደ ኋላ እየመለሽኝ ነው። ግን ያው ለጥያቄሽን ለመመለስ ነው ለተመልካች አዎ አለ ብዙ ቦታም ገልጫለሁ። የህክምና ስህተት ነው የተከሰተው 1996 ጥቅምት 5 ነው። ቀኑንም አድረሰው ምንድነው ድንገት ሌሊት እንደዚህ ፌንት በህመም ማለት ነው እንደዚህ ሌሎች ጓደኞች ጋር እንደዚህ ተመገበን እነሱ አማቸዋል ግሉኮስም ያዛለ ግን እኔን አላመመኝም ነበር። ሆኖም ግን ሌሊት ድንገት አጥወልሎኝ ወደኩኝ። እህቴና የእህቴ ባል ወደ ህክምና እኔን ለመርዳት ወሰዱኝ። የብርታት መርፌ ብቻ ተወጋውና በማግስቱ ራሴ ነኝ በታክሲ ነው የመጣሁት። በታክሲ መጥቼ ሐኪም ቤቱ በወቅቱ ትልቅ ሐኪም ቤት የሚባል ከተማ ውስጥ ሁለት ቢጠራ እንደያው ነው ትልቅ ሐኪም ትልቅ ድርጅት ተቋም ነው። እዛ የህክምና ምርመራ አድርጌ ድንገት አስደንጋጭ ነገር ነው የነገረኝ። ምንድነው በቃ ካሁን በኋላ አንተ የመኖር ተስፋ የለም፣ በደም ውስጥ እንደማየው የደም ካንሰር አለና ራስን አዘጋጅ የሚል ነበር እንትን ያለኝ። ይሄ ነው እንግዲህ ከሌላው ጥያቄ ጋር መልሳለሁ። እንግዲህ አንድ የገለጽክበት አገላለጽ ስላለ እሱን ላንሳ ብዬ ነው። ዶክተሩ የገለጸበት ያንተ ህመም ቶሎ ሊገድል የሚችል የደም ካንሰር በሽታ ነው ያለ ቃል በቃልና ያኔ ስሜቱ እንዴት ነበረ? መጀመሪያ እኔ እንደ ቀልድም ነው የሚመስለኝ የብስለት በርግጥ አሁን ላይ እንደዚህ ሐኪም ቢለኝ የራሱ የሆነ ስቴፕ እንዳለ አውቃለሁና በወቅቱ እድሜ 24 ነበር እና ለምን አለኝ የሚለውን ያው የቆየው ያሰብኩት ከሱ ጋር ሆኜ ማለት ነው። ለምን አለኝ እውነቱን ነው ወይ የሚለው በኋላ ኮስተር ብሎ እንደዛ ሲለኝ በቃ ወደ መደንገጥ ገባው። እንቅልፍ ሳልተኛ አደርኩኝ። አንድ ቀን ሳይሆን ለብዙ ቀናት ምንም ሳልተኛ አደርኩኝ። በሳምንቱ ሄጄ እንደዚህ ብለኝ ነበር በዚህን ቀን ረስቶኛል ሐኪሙ። አይ ምንም የሚለወጥ ነገር የለም አለኝ። ከዛ በኋላ ወደ ትግሉ ገባው። ወደ መጋፈጡ ገባው። ለሰዎችም ለቤተሰብ የመናገር ለሃይማኖት አባቶች የማሳወቅ መጽሐፉ ላይ ነው መፈለግ አይ አንተ እንድታነሳው ስለፈለኩ ነው። ለማንም አልተናገርኩም። ለጓደኛም ለዘመድም ለወላጆችም ለማንም አልተናገርኩም። ብቻዬን ነው ችግሩን ፌስ ላድርግ ብዬ። ምክንያቱም ከዚህ በፊት ወጣትም በሆነም እንደዚህ አይነት ችግሮች ሲከሰቱ ያው ይዘው የሚመጣው ለማሳከም ምናምን የሚባለውን ጣጣ አውቀዋለሁ እና በዚህ ምክንያት ለመናገር ፈቃደኛ አልሆንኩም። በቃ የሚመጣውን ነገር በጸጋ ልቀበል ብዬ እጄን አጣምሬ ጠበቅኩኝ። እንግዲህ በጣም ታታሪ ሆነው በሰው ተወዳጁ ሳቂታው ንሴብሖ ወጣቱ የ24 ዓመቱ ማለት ነው። ከዛ ዜና በኋላ በብዙ በስራ አፈጻጸም ሊሆን ይችላል በማህበራዊ ህይወት እየቀነሰ የመጣ ነገር እንዳለ መጽሐፍ ውስጥ ያስረዳል። ሲያነቡት ዘርዘር ያለውን ነገር ያጋጠመን ያገኙታል። ለ6 ዓመታት ነው ይሄ የቆየው ካንተ ጋር አትድንም ተብለ ካለመዳን ጋር በየቀኑ እየሞትክ የነው የቆየው። ታሪክ እንዴት ተቀየረ? እንደ እግዚአብሔር ፈቃድ በ2002 አካባቢ ደቡብ አፍሪካ የዓለም ዋንጫ ነበር አዘጋጅታ ነበር። አንድ ወንድሜ ወንደሰን ፍቅሬ ይባላል እሱና አንድ ጓደኛ ዳንኤል ፋንቱ
ጋበዙኝ ሳውዝ አፍሪካ ኳስ እንዳይ ማለት ነው። ኳስ አየው፣ አንድ 4 ትልልቅ ጨዋታዎች አየውና ሌሎችም የመዝናኛ ቦታዎች ቴብል ማውንቴን፣ ኬፕ ፖይንት፣ ኢንዲያና አትላንቲክ ኦሽን የሚገናኙበት ሮቢ አይላንድ፣ ማንዴላ የታሰረበት በደንብ ተፍታታው። ያ የመፍታታት ስሜት ይሄ ትልቅ ሀገር ነው፣ ትልቅ ተቋሞች አሏቸው፣ ለምን ያኛውን ነገር ድጋሚ ቼክ አላደርግም የሚል ውስጥ ያደረ የመኖር ጉጉቴ እንደገና ጨመረ። አጋጣሚ ጓደኛዬ ዳንኤል አማክሬ ይሄን ነገር ስነግረው ዲቴሉን ሳልነግረው ነው አሁንም ማለት ነው ከመጽሐፉ ነው ያወቀው እሱም ማለት ነው። ወስዶ ያው እኔ ነኝ ቀጥታ ዶክተር ጋር የገባሁት እሱ አይደለም። ግን ግራ ገብቶት ነበር የሕክምናው ፕሮሰሱ ሲበዛ በጣም ምንድነው የሁሉ ብዙ ምርመራ ነው ማድረገው አልኩት። ግን ውጤቱ ምንም ፍጹም ጤነኛ እንደሆንኩኝ ነገረኝ። ማን ያለህ አለኝ ዶክተሩ። እንዴትስ አለ እና ሌሎች ጥያቄ እንትን አለኝ። እንደውም አትሌት ነበርክ እንደ ያለኝ እንትኔም በ120 በ80 ናቱ ላይ ነበረ ትዝ ይለኛል። እና በጣም ጤነኛ ነህ፣ ምንም አካል ውስጥ ምንም የተለየ የበሽታ ምልክት የለም የሚል ነው ማስረጃውን ይዤ ወደዚህ መጣሁ። ዶክተሩን ፈለግከው አጣ? ዶክተሩን ፈለኩት፣ ፈልጌ ለማግኘት ሞከርኩኝ። ቦትስዋና ለስራ እንደተቀየረ ተሰማ ተናልኩኝ። ግን ምንድነው እግዚአብሔር ሌላ እድል ሰጥቶኛል ወይ ሊያስተምረኝ የፈለገ ነገር አለ ብዬ ቶታሊ ይቅርታ አድርጌለት ተውኩት ለራሴ። አሁን አንቺ ስታነሽልኝ ነው ሰዎች ሲያነሱልኝ ገርማቸው ነው ወደዛ መመለሰው። ባይዞ በተመሳሳይ አሁን ይህን ታሪክ የሰሙ የዳንኤል ፋንቶ ጓደኛ ያልኩሽ የሱ ሚስት እንደዚህ አይነት ብሏ፣ እሷ ግን ሌላ ቦታ ቼክ አድርጋለች። እና ባደጉትም ሀገሮች እንግዲህ ሐኪሞቻችንን ለመኮንን ሳይሆን የሕክምና ስህተቶች ይፈጠራሉ። ምንድነው እዚህ ላይ ዋናው ጉዳይ ባይሆንም እንድናነሳ የፈለኩት ይሄ ብሬኪንግ ባድ ኒውስ የምንለው አለ። ይሄ መጥፎ መርዶ እንደማርዳት ማለት ነው። ሐኪሞቻችን በጣም ለሰው ተጨንቀው ልባቸው ክፍል ብሎ ለመናገር በጣም ብዙ ነገራቸውን የሚያጡ ሐኪሞች እንዳሉ እናውቃለን። እንዲህ ደግሞ በዘፈቀደ እንደቀላል ነገር አንተ አትድንም ትሞታለህ ማለትም አለና እንደው በዛውም ትምህርት እንዲሆን ነው ማንሳት የፈለኩት እንጂ እግዚአብሔር አሳልፎት አቁመዋል የምስጋና ጊዜ ነው የሚሆነው። እስኪ ወደ ትዳር ህይወት እንግባ። ያለፈው የወጣትነት የትምህርት ቤት ጊዜው ለጊዜው መጽሐፉ ላይ ያገኙታል። ከኳስ ጋር ያለህን ብዙ ነገር ቤተሰባዊ ህይወት ግን ወደ ትዳር እንግባ። ዮምን ቶሎ እንድናገኙ ስለፈለኩ ነው። በ2005 ነው ትዳር የመሰረትኩት። ባለቤቴ ሳምራይት ድንቁ ትባላለች። ጥር 19 በአታ ለማርያም የጋብቻ ስነ ስርዓታችንን ፈጽመናል። ከዛ በፊት እንዴት ተዋወቃት ነበረ መቅደም እኔ የገለበጥኩት የትዳር ስልኮ የተዋወቅኩት ጓደኛዬ ተስፋዬ አዱኛ የሚባል አጋጣሚ ሆኖ የእህቷ ባል ነው። እህቷ ራሄል ድንቁ ትባላለች። እሷ ግብታ የጓደኛዬ ሰርግ ቀን ነበረ። ቀን አልተመቸኝም። በማታው ሄጄ እንኳን ደስ አለ ለማለት ሲሄድ ያው ለማስተናገድ የመጣችው ሳምሪ ነበረች። በዛን ጊዜ ያው አይቼ ለትዳር ተመኘው ማለት ነው። ያው እዛም ላይ ትገልጻታለህ። በጣም የተረጋጋች ቆንጆ። አንተ ደግሞ በቤተክርስቲያንም ህይወት ስለመጣ አገልግሎት እንደገጠመላችሁ ይመስለኛል። ከዛ በኋላ ያለውን የትዳር ህይወት በዛውን ቀጥልሽ። ያው እንግዲህ እንዳልኩሽ ጥር 19 2005 ተጋባን። በአመቱ ዮም ተወለደ። አጋጣሚ ሆኖ ዮም የተወለደው አባቴ ከሞተ ከ2 ወር በኋላ ነው እና ናዝሬት ቅዱስ ገብርኤል ቤተክርስቲያን የብሉይና አዲስ ኪዳን መምህር አሉ። ሊቀ ኅሩያን ኢየሱስ ካሳሁን ይባላሉ። እሳቸው የምትወልደው ልጅ ዮም በለው ሐዘን ላይ ሆነ አመስግን። ዛሬም ዮም ማለት ዛሬም ነው። ንሴቦ ማለት እናመስግን ነውና ዛሬም እናመስግን። አባተንም ሐዘን በምስጋና አሳልፍ በጸጋ ተቀበል ብለው እንግዲህ እሳቸው ናቸው ያወጡለት። ዮም ተወለደ። እንግዲህ
እሱም አጋጣሚ የተወለደው ግንቦት 19 የገብርኤል ዕለት ነው። ሰፈሬም ገብርኤል አካባቢ ነው። የገብርኤል ልጅ ነኝ እንግዲህ ናዝሬት ገብርኤል። እስኪ የውም ተወለደ። ከመወለዱ በፊት ግን እንደ ወላጅ ልጅን ለመቀበል ልጅን ለማስተዳደር የሆነ ቅድመ ዝግጅት ራሳችሁን ያዘጋጃችሁበት ነገር ነበረ? በዚሁ እንደዚህ አይነት ችግር ይፈጠራል ወይስ እንደተቃላይ ልጅ ሊመጣ ነው? አንድ እንግዲህ እግዚአብሔር ፍጡር እጃችሁ ላይ ሊወድቅ ነውና እንደ ወላጅ የነበራችሁ ዝግጁነት እንዴት ነበረ? ያው ከመጋባታችን በፊት የጋብቻ ትምህርት ተምረናል። የጋብቻ ትምህርት ያስተማሩን ብፁዕ ቅዱስ አቡነ ኤርምያስ ናቸው። እንግዲህ ያው ወላጅ እንደምንሆን አምነንበት ነው የመጣው። እሺ፣ ከዛ በኋላ የእርግዝና ሂደቷ እንዴት ነበር? ጤናማ ነበር ወይ? በጣም ጤናማ ነበረ። ሲወለድም ያው 4 ኪሎ ነው። ጤነኛ ሆኖ ነው የመጣው። በኖርማል ዴሊቨሪ ነው የተወለደው። በኋላ ነው ያው የተለዩ ነገሮች የመጡት። ከተወለደ በኋላ ያው ምናልባት እዚህ ላይ ስፔሲፊክሊ ያልገለጽኩትም የዮም ዋነኛ ችግር የእንቅልፍ ችግር ነበረ። በአራስነት ያው ሳምሪ ነበረ የምታስተዳድረው። አራስ ሆኖ ያው የእንቅልፍ ችግር ነበረው። እንቅልፉ በጣም ይዛባል። አስቸጋሪ የእንቅልፍ ጊዜ በልጅነቱ በአራስነቱ ማለት ነው። ያ እየቀጠለ መጣ። 1 አመት ሆነው 1 አመቱን ሲያከብር በጣም የመነጫነጭ በጣም የመበሳጨት ነገር ያሳያል። በእርግጥ የ1 አመት ልጅ ልደት እንደዛ ሊሆን ይችላል፣ ግን እሱ በተለየ ሁኔታ ነበረ። ከዛም በኋላ ልክ አመት ከ2 ወርም 4 ወር ሲሆነው ይሄ አሁን በኦቲዝም ሬድ ፍላግ ናቸው የምንለው ጆሮ መያዝ ጀመረ። ድምጽ ኦቨር ሴንሲቲቭ ናቸው። ያው ትንሽ ሲሰማ ጆሮውን ይይዛል። ያ ነገር የመጀመሪያው የመግቢያ ምልክት ነበር አለኛ። ያው እሷ ትከታተላለች፣ እህቶቿም በቅርበት ልጅም ስላሳደጉ ይከታተሉ ነበር እና በሂደት ያው እያለ 2 አመት ሆነው ያን ነገር አልተውም። አንዳንድ ቃላት ለመናገር የሚፈልጋቸውን ባክ ማድረግ፣ ፖቲ ትሬንድ ቶሎ አለመልመድ፣ ባክ ማድረግ፣ እሱን ነገር ፈጠው የሚመጡ ችግሮች እየበዙ መጡ። በዛ ምክንያት 2 አመት ከ8 ወር ሲሆነው ዮም ዲያግኖሲስ እንዲያደርግ እንደ ችግሩ በጤና ሐኪሞች እንዲታይ ዶክተር ሚኒሊክ ይባላል። እሱ ጋር ወሰድነው። ከዛ በደንብ ረጅም ጊዜ ወስዶ አይቶት ፍርጥ አድርጎ ነገረን ከኦቲዝም ጋር እንደሚኖር። እስኪ ያን ዜና ከመስማታችሁ በፊት እንደ ወላጅ ያለፋችሁበት ነገር ይኖራል ብዬ አስባለሁኝ። መጽሐፉ ላይ በተወሰነ አንስተዋል። ወላጅ ሁሌም የልጅን መልካምነት ስለሚመኝ መጥፎ ወደ አእምሮ አይመጣምና እነዛን ነገሮች ስታዩ እንደው የመከታተል ነገር ነበረው ወይስ ልጅ ነው የተለመደ ነው? ህዝቡ ደግሞ ማህበረሰቡ ይላል አይደል ልጅ አይደል እንዴታውት እንደዚህ በዛን ያለፋችሁት ወይስ ለየት አድርጎ የመከታተል ነገር ኮንሺየስ የማድረግ ነው? ምን መሰለሽ፣ በተለይ ይሄ ከአፍ መፍታት ጋር በተገናኘ ያው 2 አመትም ሲሆን አባባም ማማም አንዳንድ ነገሮች ይሞክራሉ። ሲያድግ ይፈታል ምናምን የሚል ነው እና እኛ ምንድነው ያው መጀመሪያ በዲኒያ ውስጥ ነው የምትኖሪው። ትክጃለሽ፣ እውነታውን የመካድ ነገር ይኖራል። እኛም በዛ ውስጥ አልፈናል። ከነገ ዛሬ ያ ነገር ይስተካከላል ይሻሻላል በሚል ማለት ነው እና ብናቅም ያው እንዳናቅ ውስጣችን ይነግረናል። በተደጋጋሚ ነገሮቹ ወደኛ አፍጥጦ እስኪመጣ ድረስ ጠብቀናል። ብዙ ጊዜ ብዙ ወላጆች ቶሎ አክሽን የማይወስዱት አርሊ ላይ ነገሩን ቶሎ ስለማይቀበሉት ያን እረዳለሁ፣ በእኔም ስለሆነ ማለት ነው። እንደ ስትገልጸው ያን አምኖ መቀበል ማለት ይሁን ሙሉ አይደለም ብሎ እንደማመን ስለሚሆንብን ብለህ ነበርና በኋላ ካመናችሁ ከተቀበላችሁ በኋላ የመጋፈጥ ሂደቱ እንዴት ነበር? ረጅም ነው እሱ። ያው የመጋፈጡ ሂደት የመጀመሪያ አክሽን ምንድነው? ያው ወደ ተለያዩ ጸበሎች መውሰድ ነው።
ሌሎችም ሐኪሞች እንዲያዩት ማድረግ ነው። ድጋሚ ሌላ ሐኪም ጋር ሪቼክ ማስደረግ። ከዛ ውጪ ያው ልጅሽን ለማዳን ማትገቢበት ጉድጓድ የለም። በይበልጥ ደግሞ እኛ ከንግግር ክህሎቱ ጋር ነበረ ሞር ፎከስ አድርገን እንትን ያለው እንደዛ እንዲሆን የመዋለ ሕፃናት ይግባ እና እዛ የተሻለ ይግባባል ከልጆች ጋር አፉንም ይፈታል ብለን አስበን እንዲህ ያሉ ብዙ ነገሮች ነበሩት። ለምሳሌ ብናነሳቸው ቀናትም ይኖራሉና እነሱንም ብናስታውሳቸው ከባድ የሚባሉ በተለይ በመጀመሪያዎቹ አካባቢ። ከባዱ ምንድነው? ቅድም እንዳልኩሽ የመጀመሪያ እንትን ምንድነው መዋለ ሕፃናት ሲገባ ዴኬር ነው የገባው። ይቅርታ መጀመሪያ ዴኬር ነው። ዴኬር ሲገባ ያው ከልጆች ጋር እንትን እንዲል ማለት ነው። ዴኬር አካባቢ በቃ አዩት ይሄ ልጅ በጣም ምንም ልንቋቋም አልቻልንም ብለው ምን ያሳይ ነበር እዛ ላይ እንቅስቃሴ? ሃይፐር አክቲቭ ነው ወይም በጣም ይቁነጠነጣል። አሁን እዚህ ጋር ቢመጣው እዚህ ጋር ልውጣ ነው፣ እዛ ጋር ሊሄድ ነው፣ የተለያየ እንትን ያሳያል። በዛ ምክንያት በጣም እንትኖቹ ሊቋቋሙት አልቻሉም ያንን ስትራግል እና አንድ ቀን ያው ዮም እንዳይመጣ በሚል መጀመሪያ መገለል የደረሰበት መዋለ ሕፃናት ብዙ ቦታ አለዋለሁ። እኔ ከኦቲዝም ነው ካሉኝ የበለጠ የመጀመሪያ ቀን ወጥቷል ሲሉኝ በቃ እንዳይመጣ ተብሏል ስትለኝ ሳምሪ በቃ በጣም ነው ያዘንኩት። እና እድሜ ልኩን የማይፈለግ እድሜ ልኩን ችግሩ በቃ ከሰማይ የገዘፈ መስሎ ነው የታየኝ። እዛ ላይ ግን የገረመኝ አቶ ሴብሆ ብዙ ጊዜ እንደዚህ አይነት ነገሮች ሲያጋጥሙ ማህበረሰቡ የሚሰጣቸው አስተያየቶች ከባድ ስለሆኑ ወላጆች ደበቅ ሲያደርጉ ነው የምንሰማውና እናንተ ራሱ አይ የህፃናት መዋያ ይሄድ እዚህ ይሄድ ብሎ ማውጣቱ ራሱ ድፍረቱ እንዴት መጣ? አልከበዳችሁም? ያው እንግዲህ ከለል አድርገሽ ነው እንግዲህ ያው እንዳልሆነ አስመስለሽ ነው። ገና ልጅ ሲሆን ያው ችግሩም ፈቶ ስላልወጣ ያው ምናልባት ፒክቸሩን ካየሽው ነው አሁንም ቢሆን ኖርማል ፒክቸር ነው ያለው። ብዙ ጊዜ ያው እንወስደዋለን አስተያየቶች ያው እንትን አካባቢ ነው የእምነት ቦታ አካባቢ ያው እናቶች አስተያየት ይሰጣሉ። ምንድነው እንደዚህ ልጅ የምታቀብጪው ይሏታል። ብዙ አስተያየቶች አሉ። ያው ስለማያውቁ አርሊ ስቴጅ ላይ ስለሆነ በጣም ነው የምታቀብጪው፣ ስነ ስርዓት አታስይዥም ወይ የሚል ነገር ነበር። አጠር ነው የምታረጋቸው መጽሐፉን እንዲያነቡት ብለን እሱ ምናልባት የተለያየ ቦታ ሆኖ መጽሐፉን ማንበብ የማይችሉ በዛው እንዲማሩበት ስለፈለኩ ነው። እሺ ወደ ከህፃናት መዋያ ደግሞ አለፍ እያለ እድሜ እየጨመረ ሲመጣ ደግሞ ወደ ኬጂ መግባትም አለ። እስኪ እሱን ሂደት ደግሞ ተከትለን ብዙ ምንድነው ይሄን ፕሮግራም እየተከታተሉ ኦቲስቲክ የሆኑ ልጆች ያላቸው ሰዎች እንደዚህ ህመሙ ሲነገር ለካ በኔ መንገድ ያለፈ ሰው አለ ብለው እንዲ ራሳቸውን እንዲያዩ እንደገና ይሄን ፕሮግራም ቢከታተሉ ደግሞ ምናልባት በአካባቢያቸው ካለ ራሳቸውም ካለ ወይ መረዳት አለብኝ አንሰው እንዲሉ ነው ደጋግም የሚጠይቅ ያለፋችሁበትን ሂደትና ከዛ በኋላ በጣም ብዙ ሰዎች በመምህራን በዳይሬክተር ወይ በእርሰ መምህር በምንለው ደረጃ እየሄዳችሁ ደጅ ምጠኗቸው ብዙ ፊት አይታችኋል፣ ብዙ እሳት ለብልቧችኋል መጽሐፉ ላይ እንደተረዳሁት። እስኪ እሱን እናንሳው። አሁን እንግዲህ የመጀመሪያ ከመዋለ ሕፃናት መገለል በኋላ ያው እድሜው ወደ 4 ሲጠጋ ነርሰሪ ገባ። ነርሰሪ ሲገባ እንደማንኛውም ልጅ ተቀላቅሎ ነው የገባው። ግን ያው የተለየ ነው ከልጆቹ ያስታውቃል፣ በጣም ስለሚንቀዠቀዥ ማለት ነው። በቃ ካሁን ያባርሩብናል በሚለው ስጋት ብዙ ጊዜ ወደ እነሱ ሄደን ለማስረዳት ሳይሆን ያው እነሱ ሁኔታውን ቀስ በቀስ ቢያውቁትም በተደጋጋሚ እንሄድ ነበር። እኔ ነኝ ጉዳዩን ይዤ የተከታተልኩኝ ሁኔታውን ሳልናገር ያው እንዲረዱት ነው ብዬ አይደለም እንደዚህ፣ ግን ያው ያለውን ነገር ለማስተካከል ሞክር ነበር። እንደው ታሪኩን ለማስረዘም ካስፈለገ ግን እዛ ብቻ ሳይሆን ያው በክረምትም የተለያየ ቦታ
ማቆያ እንደዚህ እንዲግባባም ቴራፒም ለመውሰድ ብዙ ትግሎች አሉ። ትምህርት ቤትም ሌላች ትምህርት ቤቶች ስትመርጪ አንዳንድ ቦታ ደግሞ ያው መናገር ካልቻለ መመዝገብ አይችልም ይሉን ነበር። ግን ያው ኒው ፓራዳይም በወቅቱ ስኩል ኦፍ ሆልነስ ነው የሚባለው ትምህርት ቤቱ መነጋገርም ባይችልም አክሴፕት አድርገውት የመጀመሪያ የተቀበሉት እነሱ ናቸው። በዚህ አጋጣሚ አመሰግናቸው እወዳለሁ። ታሪኩን ካየሽ ወይዘሮ ጽዮን ትባላለች፣ ብዙ ረድተዋለች ዮምን። ትምህርት ቤት መደበኛ ትምህርት ቤቱን እስኪጀምር ድረስ ብዙ ቦታዎች አንኳኩተናል። አንዱ ጋር ስንመለስ አንዱ ጋር ትምህርት ቤቱ ሲዘጋ ሌሎች ጓደኞቹ ሲያገኙ እሱን ለሱ ግን ለማግኘት ብዙ ተንከራተናል፣ ብዙ ደጅ ጠጥተናል። ይሄ ደግሞ የሌሎችም ወላጆች የብዙ ኢትዮጵያኖች ታሪክ ነው። ባይዘዌ መጽሐፉን አንብበው የኔን ታሪክ ጻፍክልኝ የሚለኝ ሰው እየበዛ ነው አሁን። ምክንያቱም ተመሳሳይ ህይወት ያሳልፋሉ። እቺ አክሴፕታንሷ ትንሽ ታስቸግራለች። የተለየ ለነሱ የተለየ ፕሪቪሌጅ ስለሌለ እንደገና በህብረተሰቡ አካባቢ ግንዛቤው በጣም እየሰፋ ስላልመጣ ትንሽ በእኛ ጊዜ አስቸጋሪ ነበር። ከኛ በፊት ደግሞ ያሉት እጅግ በጣም አስቸጋሪ ነበር። በየደረጃ ያው አስከፊ የሆነ ህይወት ወላጆችም ልጆቹም ይመራሉ። እንደዚህ እንደ ቀልድ የሚታይ አይደለም። እሺ እዛው በዚህ ትግል ውስጥ ማለት ነው በጣም መልካም ሰዎች እንዳሉ ደግሞ ከበድ ያሉ ቃላት ነው ሁሉ የሚወረውሩ ሰዎች ነበሩ። እናንተ እንደውም አንተም ሳምሪ ወይዘሮ ሳምራዊት ባለቤት በትምህርት ሂደት ውስጥ በማለፋችሁ ሃይማኖታችሁ ላይ ጠንካራ በመሆናችሁ እነሱ ተቋቋሟቸው ብዬ ውስጤ እስኪሰማኝ ድረስ እንዳነባቢ ማለት ነው። ግን አንዱን ነገር እንድናነሳው ፈልጋለሁ። አሁን እንዳነሳው አንተ ብዙ ጊዜ ወደ ትምህርት ቤት ስትወስዱት የኦቲስቲክ መሆኑን ወይም ደግሞ የኦቲዝም ተጠቂ መሆኑን አትናገሩ ስለማይቀበሏችሁ ማለት ነው። ግን ለነሱ ብቻ የተዘጋጀ አለ ተብላችሁ አንድ ክረምት ላይ ማቆያ የወሰዳችሁበት ማዕከል ላይ ምንድን ነበር ያጋጠማችሁ? ከራሷ ከኃላፊዋ ጀምሮ የነበረው ነገር ድርጅቱን ስም ባልጠቅስ ደስ ይለኛል። ምክንያቱም ሌሎች እነዚህ እየረዳች ነው በአሁኑ ሰዓት በቋሚነት የሚሰሩት ስራ ነው እና ጆሞ ሚካኤል አካባቢ ነው። ያው በክረምት እንዲማር ነው የክረምት ትምህርቱን እዛ እንዲከታተል እና አንዳንድ ነገሮች ጎዞች ናቸው ስላሉን እዛ ሄደን ግን ከመሄድሽ በፊት ያው የትምህርት ቤቷን ባለቤት ለማናገር ብር መክፈል አለብሽ። ብሩ ከዛሬ እንግዲህ 8 ዓመት በፊት ነው 8 ዓመት 7 ዓመት በፊት 1000 ብር ከፍለሽ ነው የምታናገሪው እና ያቺ 1000 ብር መክፈሉ ትንሽ ለኔ አልመሰለኝም ነበር። ምክንያቱም ያው ብዙ ጊዜ ዶክተሮች ጋር እንሄዳለን የብሩ መጠኑ ምናምን ሳይሆን ለማናገር የሚከፈልበት መንገድ አልተመቸኝም ነበር። ያንን አለፍኩት። ያው እንግዲህ እንትኑ ላይ መጽሐፉ ላይ ዲቴል አለ። ያንን አልፌ ያው እንግዲህ ተከፍሎ ብሩ ወደ ትምህርት ቤቱ ገባ። ወቅቱ ክረምት ነው። ይሁን ኃይለኛ የቅዝቃዜ አለርጂክ አለው እና ያው ወላጅ አይገባም። ቦታው የሚማሩበትን የማየት እድል አልገጠመንም። ከዛ በጣም በእምነት ነው የምትሰጪው። እኔ ደግሞ የምመጣው ከፈረንሳይ ጉራራ እዛ ድረስ ከ3 ሰዓት እስከ 6 ሰዓት ነው የሚያስተምሩት። አስቢው። ከዛ መጥቼ ስራ ማለት ደግሞ እዛው መኪና ውስጥ ቁጭ ብዬ ነው የምጠብቀው። ያው ይረዱትልኛል ብዬ ስላሰብኩኝ ማለት ነው። ዋንዴ ምንድነው የሆነው ቀስ ብዬ ሳያዩኝ ተደብቄ ገባሁና ምን አይነት ትምህርት ነው የሚሰጧቸው ምንድነው የሚያደርጓቸው ብዬ ሳይ የምን የጎተቱት ያው በግድ የሆነ ያላለቀ ቤት ሽምብራ ግርፍ ታውቂያለሽ? እዛ የረጠበ ቤት ውስጥ አስገቡት። ልክ ሲያስገቡት ደረሱ እንትና ያየው እና ሩጬ ያው ልጄን ነጥቄ እንትን አልኩኝ። አጋጣሚ ሆኖ ባለቤቷ ያለችው አለመኖሯ ጥሩ ነው። በጣም የሚያጋጭ ነገር ስለሆነ ማለት ነው። ከዛ በኋላ እንግዲህ በዛ ጋም ብዙ ጊዜ አልፌም አላውቅም።
ይሁንሽ እና እንረዳለን በሚል አንዳንድ ሰዎች ያው የወላጆችን በደካማ ጎን የሚመጡ አሉ። ጥሩ የሚረዱም እንዳለ አሁን ቀደም እንዳልሽው እንደዚህ አይነት ደግሞ የገንዘብ ላይ ፎከስ በማድረግ ወላጆቹን ሳይረዱ ብዙ የሚያስቀይሟቸው ተቋሞች አሉ። ወደ ማህበረሰቡ ወደ ዙሪያችን ወዳሉ ጎረቤት ዘመድ እንሄድ። በዛ በኩል እናንተ ያጋጠማችሁ ዙሪያ ደግሞ የነበሩ ባለታሪኮችንም አካተሃል። ስለነሱ እስኪ እናንሳ። በጣም ይረዱናል። ከልጅነቱ ጀምሮ በልዩ እንክብካቤ ነው ሰፈር ውስጥ የሚቀበሉት። ምክንያቱም ቤት አይቀመጥም። ከኔ ጋር ወካለ የወክ ሰዓት አለው ይወጣል። ጎረቤት ፕሮግራም ካለ ድግስ ካለ ይሄዳል። ሬስቶራንት ከኛ ጋር መሄድ ከፈለገ ይሄዳል። ሐኪም ቤት እምነት ቦታ መንሄድ ከሆነ ቤተክርስቲያን አብሮን ይሄዳል። የተለያየ ቦታ አብሮን ይሄዳል። በዚህ ምክንያት የምንም ማያውቀው የለም። ጸበልም ስንሄድ የትም ቦታ እና አቀባበሉ ብዙ በተለይ ጎረቤቶቻችን በጣም አንደርስታንድ ያደርጉናል። የሰፈሩ ሰው በጣም ይረዱናል። እንዴት ነገራችኋቸው ግን ወይስ ራሳቸው ያወቁ? እየታወቀ መጣ። ልዩነቱ እየፈጠጠ ያው ይመጣል አላልኩሽም? እድሜያቸው ሲጨምር በዛን ጊዜ ያው ተረዱት ችግር እንዳለ። አንዳንዴ ደግሞ እኔ ጎረቤት አካባቢ ያሉ እናቶችን በግልጽ ነግራቸዋለሁ። በተለይ አሁን ሳምሪ ወደ ባልትና ምናምን እንድትገባ እንዲጠሯት ምን እንዲል ያው ፎከስ ሞር እሱ ላይ አድርጋ ስለተቀመጠች ስራዋንም ትታ ነበር የተቀመጠችው። ለጎረቤቶቻችን ነግረ ነበር እንደዚህ አይነት ችግር ስላለ እሷንም የሚያሳትፍ ነገር አድርጉ የሚል ነገር እንዲረዷችሁ ማለት እንዲረዱን አናደርግ ነበር። እነሱም እግዚአብሔር ይስጣቸው ጥሩ እንተናል ጥሩ ተቀባይነት አለን በአካባቢያቸው። ያው እንግዲህ የኋላ ታሪካችሁን ከቤተክርስቲያን ጋር ጥብቅ ስለነበራችሁ ራሱ እንዲህ አይነት ነገር ሲመጣም ደግሞ ከመንፈስ ከእንደዚህ አይነት ነገር ጋር ስለሚያዝ ብዙ ጊዜ ወላጆች ወደ ጸበል ይኬዳል። እንትኑ እንዳለው ነው ይሄ የሕክምና ጉዳይ እንዳለው ነውና እዛ ስትሄዱ ያልጠበቃችኋቸው ነገሮች ነበሩ የገጠሟችሁ? እስኪ እሱን ብዙ ነው። ከዚህች መጽሐፏ ላይ ትንሽ ሰፈረች እንጂ በጣም ብዙ ነው። እንደ ድራማ ነው የምታየው የምትሰሚውና አንዴ ምንድነው ብዙ ጊዜ እንጦጦ ኪዳነ ምህረት ነው የምናስጠምቀው የነበረውና አንዴ ልክ አስጠምቀ ነው ስንወጣ ሊፍት አልጠየቁኝም፣ ግን ሁለት ሰዎች አንድ አሮጊትና አንድ መካከለኛ እድሜ ላይ ያለች ሴትዮ ሊፍት ሰጠናቸው። ልክ ገብታ በር ሲዘጋ አጋጣሚ እንደዚህ በስፔኪዮ ሳይ ያለ ፈቃዳችን ይሁን እንደዚህ አይኑን ግልጥ አድርጋ አየችው። እንዴ ይሄ ልጅ እኮ ከኔ ልጅ ጋር ተመሳሳይ የሆነ ህመም ነው ያለው፣ በጣም ቡዳ በልቶታል፣ ጊዜ አታጥፉ፣ አንድ አባት አሉ እዛ ይዛቸዋቸው ሄዱ ብላ በምልክት ነገረች ወደ መገናኛ አካባቢ። እና በቃ ያው ቡዳ ነው ያዘዋለንና ያው መጀመሪያ ምንድነው ብዙ ወላጅም ይሄ የኔ ልጅ ህመም ይሄ ሳይሆን የተለየ ነገር ወይ ቡዳ ወይ ደግሞ የሆነ ነገር አግኝቶት ነው ብለው ብዙ ሰዎች እንትን የሚሉት ያላለ እኛም ችግሩን ከመሸሽ አንፃር ወይ አይምሮሽ ካለ መቀበል እንዳይሆን ከመፈለግ ማለት ነው። እና መገናኛ ይድነልሽ አካባቢው ወደ ውስጥ ጉራንጉር ውስጥ ነው። ስንፈልግ ምን አይነት ምልክት ነግራናለች ብቻ ገንዳ ያለበት በሚለው ሁለት ትልልቅ ገንዳ ያለበት ስትለን እንደምንም አገኘ ነውና ወርጄ እኔ ያው አባት ሲባል ያው የትኛው ቤተክርስቲያን ያገለግላል ያው ለማስተማር አይደል የወጣ ነው። ምን አይነት አባት የሚለውን ለመጠየቅ ወረድኩኝ። ቆይ እናንተ አትወረዱ ብዬ ሁለት ካፖርት ያደረጉ ወጣቶች ናቸው ለገዋን ነገር አንድ አባት ከጠበል መጣ ነው እንደዚህ አባት አሉ ምናምን ሲሉ ሲተያዩ አየዋቸው። የሆነ ውስጤ ነገረኝ። ከዛ ያው በኋላ ላይ እንዳየሽው አንድ እናት ቀስ አድርገው ነገሩኝ። ይሄ እንደዚህ አይነት ነው ሲሉኝ ያው እንግዲህ ባዳም ልኮ እንዴት ደንግጠነ የባዳም ልኮ ቦታ ነው የጠቆመች። አይሽ ምንድነው በደካማ ጎን ብዙዎችም እንደዚህ ያሳታሉ። ምክንያቱም እንዲድነላቸው የሆነ ነገር ስለሚፈልጉ ይህን ነገር እንትን ይላሉ።
ሌላም አጋጣሚ እንዲሁ አለ እንትን ላይ ካስታወሽ ሁለታም ላይ አንድ በጣም ያው በቤተክርስቲያን ውስጥ አብረን እናስቀድስ እና ተመሳሳይ ልጅ አላት የኔ ልጅ እንደዚህ ቦታው ስንጀው በጣም አፉንም እንትን እያለ ነው ጥሩ ፕሮግረስ አለው አንድ አባት አሉና ያው ሄድኩኝ ወለታም ደግሞ ተመሳሳይ ገጠመኝ ነው የገጠመኝና ከዛ በኋላ አባት የምትለዋን ቃል ያለመስ ቤተክርስቲያን ውስጥ ብቻ ነው አባት ምንለው የቸገረው ብዙ ቦታ ይሄዳል እውነት ለመናገር እንደውም ደጋግሜ እናንተ በቤተክርስቲያን ማለፋችሁ ብለው የተቋቋማችሁበት መንገድ እንዲህ አይነት ፈተናዎች ሲመጡ ደግሞ ትክክል የሆነውን የቤተክርስቲያን ትምህርትና ያልሆነው መለየት ላይ ጥሩ ተሞክሮ አለ ብዬ ስላሰብኩ ነው ከዛ በኋላ እንዴት ሆነ እንግዲህ ያደገ ሲመጣ እንዳልከው ፈተናው በዛው ልክ ይመጣል የሱም ደግሞ ተፈጥሯዊ ስለሆነ የሰውነት ማደግም ጉልበትም ይጨምራልና እነዛ ነገሮች እንዴት ታለፉ አንደኛ ሁለተኛ ያለ ትምህርቱም እየጨመረ ሲሄድ ያው የአካላዊ ብቻ ሳይሆን ያው ነገሮችን በደንብ ያወቅን ስንሄድ ያው የተለየ እሱን ለመርዳት ላይ ነው ትኩረት የምናደርግ የነበረው መደበኛ ትምህርቱን እንዲጀምር ነው እኛ ሁሌ ጥረት እናደርግ የነበረው ይሄ ተግባቦት ላይ ሶሻላይዝ ማድረጉ ላይ ሶሻላይዙ ላይ ትልቅ እያሻሻለ መጣ በወቅቱ እስከ 6 አመት ድረስ በጣም ከፍተኛ የሆነ በከፍተኛ ደረጃ የምትገምቸው ሃይፐር አክቲቭ ነበረ ያው አንዳንድ ነገሮችን ያወቀን ከምግብ ጋር በተያያዘ ከእንትኑ ጋር ከመኝታውም ጋር በተያያዘ አንዳንድ ማይስማሙትን ነገሮች በመለየት የሚለው ነገር ላይ ብዙ ፎከስ አድርገን ታገለን ግን በየእድሜው እርከን ትልልቅ እንትኖች አሉ ፈተናዎች አሉ ያንን እንግዲህ ተቋቁመን እዚህ ደርሷል ምን እስኪ ለምሳሌ አሁን ዛሬ የሰማ ሰው ቢኖር ልጁ እንደዚህ መሆኑን ይሄ ያለ ይሄን መጠንቀቅ የምትላቸው ነገሮች ምንድናቸው ብዙ ጊዜ ያው ምግብ ላይ ቀደም እንዳልኩሽ ይሄ ጣፋጭ ነገር በጣም ሃይፐር አክቲቭ ያደርጋቸዋል ይሄ ስንዴ ነገሮች ብዙ ጊዜ ግሉቲን ፍሪ ነው መጠቀም ያለብሽ ግን ያው ህብረተሰባችን የግሉቲን ፍሪ የሆነ ምግቦችን በቀላሉ ልታገኛችሁ በራስሽ እንደዚህ አጃ ምናምን ቤት ውስጥ አዘጋጅተሽ ወይ የተለየ እንትን አድርገሽ ካላዘጋጀሽ በስተቀር እሱን የማግኘት እንትን አይኖርም ብዙ በራሴ ደግሞ ያገኘሁት ምለው ይሄ የዚህ ችግር ከኢንተስታይን አካባቢ ካሉ ህመሞች ጋር ነው እንትን የሚለው የሚስማማቸውና የማይስማማቸው አይነት ምግቦች መለየት ጉዳይ ነው አንድ ሳልገልጸው ማላልፈው ነገር ኦቲዝም ብቻ አይደለም ዴፊኒሽኑ ኦቲዝም ASD ነው የሚባለው ኦቲዝም ስፔክትረም ዲስኦርደር ስፔክትረም የምትለው ወርድ ለመግለጽ ያህል የተለያየ እንትን ያላችሁ አሁን ዮም ጋር ያለው ነገር ሌላው ኦቲዝም ጋር ያለ አንዱ ጋር ያለው አንዱ ጋር ያለ ስለዚህ የተለያየ ነውና ችግሩን ለመቋቋም ወላጅ የራሱን ልጅ ችግር ከሐኪም እኩልም ወይም በላይም ባዩ አይደንቲፋይ ማድረግ አለበት የኔ ልጅ ምንድነው ችግሩ የሚለውን አይደንቲፋይ በዛ አካሄድኛም ስንሄድ ዮም ላይ ያየነው ይሄ የጣፋጭ ነገሮች ይሄ ዳቦ የስንዴ ተነግራ እነሱ እንደ ቤንዝል ነው እንትን የሚለውና ምግቦቹን ቀስ በቀስ የተስተካከሉ ሲሄዱ እድሜውም እየጨመረ ሲሄድ ችግሩ ይቀንሳል ይላል ሳይንሱ እና ደረጃ በደረጃ እንግዲህ በየእድሜ እርከኑ መሻሻል ያለባቸውን ነገሮች ለመከታተል ሞክረናል ከትምህርቱ አንፃር ያው በርግጥ በጣም የተፈተንበት ችግር እንቅልፉ ነው የእንቅልፉን ልክ 9 አመቱ ሲሆነው ሙሉ ለሙሉ ተቀርፏል እሱ የተቀረፈው እንደው በመንደነው በትዩ ያው በእግዚአብሔር ፈቃድ ነው እንጂ የተለያየ ነገር ሞክረናል ግን በሂደት ድንገት መተኛት አስተካክሎ መተኛት ጀመረ ይሄ ነው እንግዲህ ያለው እሺ ሲማር ከመዋለ ህጻናት ጀምሮ ማለት ነው ከዛ በኋላም ባለው ሂደት የተለየ ፍላጎት ወይ ደግሞ አካቶ ምንላችሁ በሁለቱም በኋላ እናያለን በርግጥ
እዛ ላይ አይደለም ሲሄድ የነበረው መደበኛ ተማሪዎች ጋር ነው ብዙ ጊዜ ሲማር የነበረውና ከተማሪዎቹ ጋር የነበረው ግንኙነት እንዴት ነበር? እናንተ ሳልተቸገራችሁም? ወላጆች አሉ የነዛ ተማሪ ወላጆች ደግሞ አሉ ከእናንተ ጋር የነበራቸው ግንኙነት? ኖርማሊ ቀጥታ ወደ መደበኛ ትምህርትም ያልሄደበት እንትን አለ። ልክ አንድ ክፍል ሲገባ ጆይ ኦቲስቲክ ሴንተር ገብቷል። ግን እዛ ሲገባ የተለያዩ እንትኖች ነው ያሉት እና ሲቪር እንትኖች ነበሩ። ከሱ የባሰ ሁኔታ ላይ ያለው የባሰ ሁኔታ ነበርና ከዛ ኮፒ የማድረግ ነገር አየነበት እና ያለበትም ደረጃ ከኖርማል ልጆች ጋር ተቀላቅሎ ትንሽ ቢረዳ የበለጠ የተሻለ ይሆናል የሚል የሐኪም ምክር በእኛም ሐሳብ ወደ መደበኛ ትምህርት ቤት ገባ። ግን ወደ መደበኛ ትምህርት ቤት ሲገባ እድሉ ሆኖ በደንብ ነው የተቀበሉት። አካቶ ወይም ደግሞ ኢንክሉሲቭ ስኩሎች ስኩል ኦፍ ሆልነስም በኋላ ግሎሪም በደንብ የተቀበሉት። ወላጆች አካባቢ በደንብ በነበረ የሚረዱን በተለይ ተማሪዎችና አስተማሪዎች ልዩ ክትትልና ልዩ እንክብካቤ ያደርጉለታል። እንደ እድሉ ሆኖ ደግሞ የሰው መውደድ አለው። ሁሉም ያየው ወላጅ ከጥበቃ ጀምሮ ሙሉ ወላጆች ሙሉ ግቢው በጣም ይንከባከቡታል። ሌሎችም ልጆች አሉ ግን እድሉ ሆኖ እሱም የተለየ ትኩረት ያገኝ ነበር። እንዲሻሻል ብዙ ይመኙለት ይጥሩለት ነበር። ያው እንግዲህ ጉልበት አላቸው፣ በጣም ፍጥነት አላቸው። አንዳንዶቹ ደግሞ አካላዊ የሆነ ለየት ያለ ነገር አላቸው። ይሁን ብዙ አካላዊ ነገር ላይ እንዳየ ፎቶዎችንም እንዳየሁኝ ብዙ እንደዛ የሚያስብል ነገር የለውም። ፍጥነቱ ጉልበቱ ያልከው ነው ያለው። ያሙኑ ግን አንዳንድ ወላጆች አስተያየት ይሰጡ ነበር፣ ይናደዱ ነበር። መጽሐፍ ላይ እንዳዩት በተለይ አንዷን እናት ወይ ወላጅ ብናነሳት በብዙ የፈተነች ሰው ነበረች ብዬ አስባለሁ ሳነብ። በእርግጥ አንድ ቦታ ነው ችግር የገጠመን። አንድ እናት ለምን የምን ላመጣ አንድ ቀን ከሰዓት ሲሄድ ብቻዋን ትነጫነጫለች። በእናው በሰላም ነው ምናምን ስላረ የትምህርት ቤት በጣም መጥፎ ትምህርት ቤት ነው። ያውታይም እንደዛ አይነት ልጆች እያስገቡ እያስተማሩ ነው አለች። አጋጣሚ ሆኖ የምን ያለችው ከዛ ደነገጥኩኝ። ያኔ ስታየው ምን እያደረገ ነበር? አንተ እንትን ላይ የተንጠላጠለ ነው። መንጠላጠል ይወዳል። ፑል ላይ እዛ ላይ የተንጠላጠለ ነበረ እና ከዛ የተንሸራተተ ይወርዳል። ያንን ነው የሚያደርገውና እንደው ተደነግጣለች። ይሄ እኮ የኔ ልጅ ነው ምናምን አልኳትና አይ ቢሆንም አይመለከተኝም ምናምን የሚል ነገር መጣና በዛ ምክንያት ትንሽ ግርግር ተፈጠረ ትምህርት ቤት ውስጥ። እኔም በጣም ተናደድኩኝ። በትክክል በማስታውሰው መልኩ እንደ ጤነኛ ሰው አክት አላረኩም ብዙ። ምክንያቱም አሁንም ይሄ ችግር አለ ወይ አልተወኝም ብዬ አሰብኩኝና በኋላ ያው የትምህርት ቤቱ ርዕሰ መምህር ሌሎችም ወላጆች ችግሩን አበረዱ። በኋላ ላይ ያው ይቅርታ ጠይቃኛለች። እንግዲህ ያጋጥማል እንደዚህ አይነት ነገር። የተጠቀመችው አንድ ቃል ነበር እንዲህ አይነት ልጆች ለልጆቻችንም ለወላጅም ስጋት ናቸው የሚል። ምንድነው እሷ ኖርማል ወይም ልዩ ፍላጎት የሌላቸው ልጆች አሏትና ምናልባት የሆነ ነገር ያደርግብኛል ብላ ስጋት አደረባትና ስጋቷ ትክክል አልነበረም። እንደውም እሷ ነች ለኔ ስጋት የሆነብኝ። ምክንያቱም እንደሱ አይነት አግላይ የሆኑ ሰዎች ለኛ ስጋት ናቸው። ምክንያቱም እንደ እናት ነገ የሚፈጠረውን ነገር አይታወቅምና እንደዛ ማድረግ አልነበረባትም። ሳምሪ ስለምትላት እኔም ሳምሪ ልበል። ወይዘሮ ሳምራዊት ባለቤት ወይዘሮ ሳምራዊት ድቁ ባለቤት በጣም ጠንካራ እናት፣ በጣም ጠንካራ ሴት። ብዙዎች እንዲህ አይነት ነገር ሲያጋጥሟቸው ይሰበራሉ። ስላንተ በኋላ መለሳለሁኝ። ምክንያቱም የባል የትዳር አጋር ሲጠነክር መበርታት ለሌላው ብርታት ስለሚሆን ያንተ መበርታት አበርትቷታል። በርግጥ ግን እናትነት ደግሞ በራሱ የሚሰጠው ጥንካሬ አለ ብዬ አስባለሁኝና ስለ ሳምሪ ትንሽ ብናነሳ ደስ ይለኛል።
ከዮም ጋር ያሳለፈችው ህይወት ምክንያቱም ቅድም እንዳነሳው ስራዋንም አቋርጣ ነው ቤቱ ላሱ ስትንከባከብ የነበረውና የእናትነት ፈተናው ስሜቱ ደግሞ ይከብዳል ብዬ አስባለሁ። ባለቤቴ ሳምራዊት ድንቁ ትባላለች። ያው ለዮም እንደ እናት የከፈለችው ነገር ያው ተወርቶ አያልቅም። ምክንያቱም ከመወለዱ ጀምሮ እሷ ነበረች ሰፊውን ድርሻ ይዛ የምትንከባከብ የነበረው። ቋሚ ስራዋን ትታ ነው ዮምን ወደ 6 ዓመት የተንከባከበችው ስራዋን ትታ በመደበኛ ህይወቷ ያው ከልጅነቷም በኋላም በከፍተኛ ትምህርት ተቋሟም የተሻለ ውጤት ነበራት። ያንን ካሪየሯን ሁሉ አበላሽቶባት ያው ልጇን ለመርዳት እንደ እናት ብዙ መስዋዕትነት ከፍላለች። ከዛም በላይ ያው ተስፋ መቁረጡም ነበረ። በልጅሽ ትሰበሪያለሽ፣ ምክንያቱም አትጠብቂም ይሄ ነገር ይሆናል ብለሽ በልጅነት ከጋብቻም በፊት ስለማትጠብቂው ይሄን ነገር ባንዴ ነው የምትሰበሪው። ስለዚህ እሷም ተሰብራ ለብዙ ዘመን ቆይታለች። አሁን እንግዲህ ችግሩን ተቀብላ ነገሮችን ለማስተካከል እየሞከረች ነው። እንግዲህ በዚህ ችግር ምክንያት በቤታችሁ ውስጥ ብዙ ጊዜ ለቅሶች፣ ብዙ ጊዜ ሀዘኖች፣ መፈተኖች ነበሩ። እንደው ይሄኛው የበለጠ ጎርቶን ነበር የምትለው ቀን አለ ወይ? ደግሞ ይሄኛውን ፈተና መጋፈጥ ለኛ በጣም ከባድ ነበር ከሰማችሁ በኋላ ያለውን መስማቱና መቀበሉ ዋናው ሆኖ ማለት ነው። ያው በእርግጥ ይሄ ይሆናል ብለን ስላላሰብን ለመቀበል ብዙ ጊዜ ወስዶብናል። ብዙ ያው ጥቋቁር ቀናቶችን አሳልፈናል። ምክንያቱም ከነገ ዛሬ የሆነ ነገር እናያለን ብለን ጠብቀን ብዙ መከራዎችን ተሻግረን ሁሉን አልፈን በሆነ ጊዜ ካስተዋሽ እንደውም ከህመሙ ውጪ 3ኛ ልጅ ለመወለድ በምንጠብቅበት ጊዜ የ3ኛ ልጅ ህልፈት ሰማን በወሊድ ወቅት እና ያ ደግሞ በጣም ከባድ ነበር ለኛ። በችግር ላይ ትልቅ ችግር መጣብንና ያንን ጊዜ በእኔ በግሌ አልረሳውም። በጣም ያም ነበረ። በጣም ሀዘኑ ደግሞ ጠለቅ አለ እና እግዚአብሔር ደግ ነው ግን ያሳለፈልን በመልካም ነበር። እዛው ላይ እንደውም የሌላ ልጅ መውለድን ካነሳው እንዲህ አይነት ተጠቂ ልጆች ያላቸው ወላጆች ብዙ ጊዜ ደግሞ መውለድን ይፈራሉ። ምክንያቱም ይሄንም ሳያውቁት ነው መቼም በእግዚአብሔር ፍጥር ስለሆነ እግዚአብሔር የሰጠንን መቀበል ስለሆነ ቀጣይስ ምን ይፈጠር ይሆን የሚለውን ነገርና እናንተ ጋርስ ደግሞ ለመውለድ የነበረ ትግል አልነበረም? በፍጹም። ያው እንግዲህ እግዚአብሔር ላይ እምነትሽ ሰፊ ከሆነ ለአንድ ቀንም ማስበነው አናውቅም። ምክንያቱም ይሄ ዕጣ 2ም 3ም ሊወጣ ይችላል። ከወጣ አሜን ብለሽ ነው መቀበል ያለብሽ። እነዚህ ልዩ ፍላጎት ያላቸው 2-3 ልጆች ይዘው የሚኖሩ አሉ። እንግዲህ ዕጣው በተደጋጋሚ ስለወጣ ነው። ጥሩ ዕጣ እንደሚወጣው መጥፎ ዕጣ ይወጣል። ግን ያው እግዚአብሔር የሰጠሽን አክሴፕት ባረክሽ ቁጥር ጥሩ ነገር እንደሚመጣ ውስጤ ሙሉ ነበርና በእኛ በኩል ምንም ጥርጣሬ የለውም። እኔ የሰናፍጭ ቅንጣት ታክል ጥርጣሬ የለንም ነበር። ከዛ በኋላ ጥሩ ሆነ ለነገሩ እግዚአብሔር ይመስገን። ያው እንደነገርኩሽ አንድ ያልተሳካው እንዳለው ነው። እንደነገርኩሽ የልጅቷ መጥፋት አጋጣሚ ሴት ነች። መጥፋት ከሰማን በኋላ በአመቱ መንታ ልጆች እግዚአብሔር ይሰጠንና እግዚአብሔር አይሰስትም ሲሰጥ ይባላል። 2 አድርጎ መልሶልናል። እግዚአብሔር ይመስገን። ከዛ በኋላ ሞላችኋል? አምራን ትባላለች። አምራን ከዮም በኋላ የተወለደች ነው። ከዛ በኋላ ነው ከአምራን በኋላ ነው 3ኛ ሲወለድ የችግር መጣ። ከዛ በኋላ 2 መንታ አንድም 2 ማለት ነው ሴቶች። እሺ እንደው አንዳንድ ስሜቶችን ማወቅ ስለፈለኩ ነው። እንዲህ አይነት ነገር ሲመጣ ብዙ ጊዜ ወይም በህይወታችን ፈተና ሲመጣብን እንኳን አይደለም በልጅ በየራሳችን ሲመጣብን እንዲህ አድርጌ ይሁን እንዲህ ተፈጥሮ ይሁን እግዚአብሔር እንዲህ ሊያደርግ ይሁን ብሎ ብዙ ጊዜ ይጠየቃልና የዮምን እንደ ኦቲስቲክ ነው የሚለውን ነገር ስትሰሙ ወደ አእምሯችሁ የመጣው ነገር ምንድነው?
በዚህ ምክንያት ነው ብላችሁ የሰጣችሁት ምክንያት አለ? እኔ በግሌ ምን ምክንያት ሰጥ ነበረ? ነፍሰ ጡር ሆና ሳምሪ ወደ ጠመንጃዥ አካባቢ ኮንዶሚኒየም ውስጥ ነበር የምንኖረው እና ከታች ከፍተኛ የድምጽ ብክለት ነበረ እና በየጊዜው የመረበሽ ነገር ነበረ እና ለኔ በግል ነው ትክክል አይደለም ምክንያቱም ሊሆን ይችላል ግን ይሄ በርግዝና ጊዜ ኮምፈርት አልነበራትም ብዬ አስብ ነበር። እስኪወለድ በኋላ እንደተወለደ ለቀቅን ያንን አካባቢ ያኔ በጣም እንትኑም እንኳን ነፍሰ ጡር ሴት ኖርማል ሰው እኔን ራሱ በጣም ይረብሸኝ ነበር። ሁሉ ጊዜ ከታች ካሉት ከባለቤቶቹ ከቡና ቤቶቹ ጋር መጣላት ነበር። ያው ህግ ስለሌለ ነው እንጂ በጋራ የምትኖርበት አካባቢ እንትን ከባድ ነው እንደዚህ አይነት ነገሮች እንትን ማለት ግን እግዚአብሔር ደግ ነው። በአመቱ ነው መሰለኝ የራሳችንን ቤት ገንብተን እንትን አለን ወጣን። ከዛ ግን አሁን ኖርማልም ቤትም ይወለዳል ስታስቢው በኖርማል ጸጥታ ውስጥ ሆኖ እንደዚህ ኦቲስቲክ ልጅ እንትን ይላል እና ከየት መጣ የሚለውን ነገር በራሴ አይደንቲፋይ ለማድረግ ብዙ ሄጃለሁ። ቤተሰቦቼ ምን ሰርተዋል እኔ ምን ሰርቻለሁ ብዬ ወደ ኋላም ወደፊትም እያልኩኝ ብዙ ሄጃለሁ። ግን በዓለምም ቢሆን የኦቲዝም ትክክለኛ መምጫው አይታወቅምና በጣም ነው ችግሩ። ኦቲዝም ምንድነው የሚለው ራሱ ዲፋይን ማድረግ ከባድ ነው። አሁን ለምሳሌ በውጭ ዓለም የተሻለ ትሪትመንት አለ ግን ኦቲዝም ልጆች ይወለዳሉ። እንደውም በዚህ አጋጣሚ በውጭ የሚኖሩ የኛ ዜጎች ወይም በውጭ ያሉ ኮሚኒቲዎች እንደውም በየቦታው ነው ያለው በስቷል በውጭ ዓለምና እሱ ደግሞ ችግሩ በጣም ከባድ ነው ከምነግርሽ በላይ። እኛም ቤተክርስቲያንም ምንም ብለን እናሳልፋለን ቤተሰብ እናገኛለን። ውጭ ያሉ ወንድሞቻችን እህቶቻችን ግን በጣም ይቸገራሉ። ወይ ባል ይዘው ቁጭ ይላል ወይ እናት ይዛ ቁጭ ትላለች። መሄጃ ይቸግርሻል። ሁለትም የሚሆኑ አሉ። አሁን አማዞን ላይ ገዝታ ያነበበች አንድ እናት ደውላልኝ ሁለት ልጅ ይዤ ተቀምጫለሁ። እናንተ ቤተክርስቲያን ትሄዳላችሁ ወይ የሆነ ቦታ እንትን ትላላችሁ? እነሱ አካባቢ ቤተክርስቲያን ይርቃል ብዙ ጊዜ እና ያም ነገር ሜንታሊ ወላጆቹ እንደውም እኔ ብዙ ጊዜ ምን እላለሁ ከልጆቹ የበለጠ ወላጆች ቢረዱ ጥሩ ነው። ሰው አንደርስታንድ ቢያደርጋቸው ቤተሰብ ወላጅ አካባቢው እነሱ ደህና ሲሆኑ ልጆቹን ይንከባከባሉ። ገብቶሻል? እና ይሄ ችግር አለ ይሄን ለማለት ነው። እሺ እህቶችህ ውጭ ወንድምህን እህቶችህም ውጭ ሀገር ናቸው ያሉት ትልቅ ሀገራት ላይ ያሉ እና የሆነ ጊዜ ላይ ውጭ ሄደህ ዮምንም ሳምሪንም ይዘህ ውጭ ለመኖር ወስነ ነበር። እዛ ውሳኔ ላይ ያደረሰ ነገር ምንድነው? በቃ ይሄ ችግር ነው። በቃ አገባኝ። ግን ምን ይሆን የለም የሆነ ሰዓት ላይ የተሻሻለ ነገር እንቀየርበት የተሻሻለ ዮም ነገር ይፈጠራል። የተሻለ ነገር ይመጣል። እኛ ሄደን እሱ የተሻለ ነገር ያገኘ የሚል ነገር ነበር ሐሳቤ። ግን ብዙ ዳታዎች ሰበሰብኩኝ። በውጭ ስትኖሪ ምንድነው የሚገጥመሽ? ምን አለ? ምን የተሻለ አለ? ምን ጥሩ ነገር አለ? ምን መጥፎ ነገር አለ የሚለውን መዝኜ ለመቅረት ወሰንኩኝ። ብዙ ጊዜ ምንድነው በውጭ ያሉ እንደዚህ አይነት ልዩ ፍላጎት ያላቸው በደንብ ይረዳሉ። ብዙ አክሰስ አላቸው፣ በመንግስት እውቅና አላቸው፣ በህብረተሰቡ እውቅና አላቸው። ግን ደግሞ በተጓዳኝ ደግሞ ወላጆቹ ለራሳቸው የሚሆን ጊዜ አይኖራቸውም። በመንፈሳዊ የሆነ ሶሻል እንትናቸው ይጎዳል። እዛ ሆነው ደግሞ ዲፕረስድ መሆን ሲሆኑ ልጆቻቸውን የመጉዳት ነገር ይኖራል። ስለዚህ እዚህ የተሻለም ከሆነ ችግሩንም ተቋቁመሽ አሁን እድሜያችን ወደ 47 ተጠግቷል። በወቅቱ ከ5 ዓመት በፊት በነበረው እድሜ ሄጄ በሆን ምንድነው ማመጣው? እንደገና ነገሮችን ሲስተሙን ለምደሽ ምን ብለሽ ነው ቤተሰብን ትመሪውና በዛ ምክንያት ያንን ሐሳብ ታውቁት። ግን የተለዩ ችግሮች አልነበሩም? ምናልባት እድሜው እየጨመረ ክፍሉ እየጨመረ ሲመጣ
ከእናንተ አቅም በላይ የሆነ የመጡ ነገሮች አልነበሩ? የለም ችግሩን ማኔጅ አድርገን ነው ያው እየኖርን ነበር። እሺ ወደ መጽሐፍ ላይ የተለያዩ ባለ ታሪኮች አሉ። መጀመሪያም ስጠይቅ እንደ ኦቲዝም እንዲህ በጣም ቅርባችን ነው እንደ እንደል ያደረገኝ ቡና ልትጠጣ ስትሄድ የምታገኛት ትዝታ፣ ቢሮም ስትሄድ ከጓደኞችም እንዲህ አይነት ታሪኮች ሞልተዋልና አንዳንዶቹን እናንሳ። ከትዝታ ብንጀምር ደስ ይለኛል። ያቺ ምስኪን ቡና ሻጭ። እንግዲህ ከ5 ዓመት በፊት ነው ይሄ ታሪክ እንግዲህ የተፈጸመው። ቡና ብዙ አልጠጣም፣ ግን አልፎ አልፎ እሄዳለሁ። አነስ ያለች እንትን ነች፣ ቤት ነች እና ግን ብዙ ደንበኛ አላት። ጥሩ ቡና ለመጠጣት ጥሩ እንትን ታደርጋለች፣ ሰርቭ ታደርጋለች እና ጸባዩም ወጣት ነች። እንትን ትላለች በደንብ ለፍታ ዳሪ ነው፣ ተፍ የምትለች እና ዋንዴ ያው ልጇን አየሁት እና እንግዲህ ያው እኔ ብዙም ከዚህ ከየውም ችግር ጋር በተገናኘ ብዙ ስላየው እንዳየሁት አወቅኩኝ ከኦቲዝም ጋር እንደሚኖር። ግን እሷ አታውቅም ነበር። ምን ምልክቶችን አየሁበት? ያው ብቻውን አንድ ዕቃ ይዞ ስቲክ አድርጎ የማሽከርከር ምንም ስሙን ስጠራው አለመስማት፣ እንደገና ምንም እሷን ሳናገራትም በቃ ከታብ ታረግለታለች። የተለያየ በቃ እዚህ ሰው ጋር ያመጣሹ ይሉኛል፣ ከዛሬ ነገ ያው ችግሮች ይስተካከላሉ ላለው ግን ምንም ማስቸገረኝ እንደዚህ የሆነ እያለች አላወቀችም። እንዳላወቀች አወቅኩኝና ዋንዴ እስቲ ዝም ብሎ እንደ ሐኪም ቢያዩ ንሰደው ብዬ ወሰድኳት እና እንደዚህ አይነት ችግር እንዳለ ቀስ ብሎ በሐኪም ተነገራትና ልጅሽ እንደዚህ ነው ሊድን የማይችል ሳይሆን ያው ሊታገዝም የሚችል ችግር ነው ብለው ነገሯት። ከዛ በኋላ ያው ስራዋንም ትታ ጠፋች። ብዙም ላገኛት ሞከርኩኝ። እንግዲህ ከተማዋን ለቃ ሄዳለች ወደ ዲላ አካባቢ የሚል መረጃ ላይ ነው የቆምኩት። ብቻዋን ነበር የምታሳድገው? ብቻውን ነበር የምታሳድገው እንደሰማሁት፣ በኋላ ካከራይዋ እንደሰማሁት። እሷ ላይ አንድ እንድናነሳ የምፈልገው ነገር ልጁ ለምሳሌ ብቻውን ሲጫወት ዝም ነው የሚለው፣ አይረብሽም መጀመሪያ አካባቢና ያን እሷ ብቻም ሳትሆን አንዳንድ ወላጆች ህፃናት ዝም ሲሉ፣ አልናገር ሲሉ፣ አረብሽ ሲሉ መረበሽ ማለት በእድሜያቸው ልክ ኮሙኒኬት ማድረግ ያለባቸውን ነገር አላደርግ ሲሉ ተመስገን እሱ እኮ ጸባይኛ ነው፣ ቁጭ ካረኩት አይናገርም፣ ቁጭ ካረኳት እንዲህ አታደርግም እያሉ በበጎ የመውሰድ ነገር ነው ያለውና እዛ ላይ እንደው የታዘብካቸው ነገሮች ሌሎች ነገሮች ካሉ ወላጆች ጥንቃቄ ማድረግ ያለባቸው? ምንድነው እድሜያቸው በየእድሜያቸው ወርከን በተለይ ከተወለዱ እስከ 4 ዓመት በተለይ አቴንሽን ልጅም ማየት ያስፈልጋል። ምክንያቱም ቆይቶ የሚታዩ ምልክቶች አሉ፣ አርሊ የሚታዩ አሉ፣ እንደገና ልክ በዛ በ4 ዓመት አካባቢ የሚታዩ ችግሮች አሉ። ስለዚህ በየእድሜ እርከኑ የሚያሳዩትን ፕሮግረስ መከታተል ያስፈልጋል። በይበልጥ ደግሞ እንደዚህ ባለሙያዎች ሲገልጹት ይሄን ነገር ያምራል። ያው ነው የተኖረ ህይወት ብቻ ስለመናገር የተኖረ ስለሆነ ምናልባት ጥቃቅን አድርገን ወላጅ እንደፎይታ የሚወስዳቸው የልጆች ጠባያት በኋላ በሽታ ሆነው ወይ በሽታ እንኳን ባንል እክል ሆነው ይመጣሉና ጥንቃቄ ማድረግ ያስፈልጋል የሚለው ለማንሳት ፈልጌ ነው። የትዝታ ልጅ ያነሳሁት ምክንያቱም እዚህ ላይ እንዳነበብኩት ረብሻው ትንሽ ጉልበቱ የመጣው በኋላ እድሜው እየጨመረ ሲሄድ ነው እንጂ መጀመሪያ አካባቢ ጸጥታውን እሷ እንደ ስራ እረፍት ወስደው ነበር ይመስለኛል። እንደዛ ነው የተረዳሁት። ስለ ግሩም እናንሳ። ያው እንግዲህ ግሩም የልጅን ሞት የሚያስመርጥ ህመም የሚል አሪስት ነው። እሱ ታሪክ እንዴት መሰለሽ፣ አንድ ወዳጄ ነው ልጁ በኦቲዝም ዙሪያ ይኖራል እና አንድ ቀን ያው እንደሚፈልገኝ ነገረኝና ስቴብል አልሆነልኝም። በጣም ውስጡን ለመናገር ቸኩሏልና ምንድነው ስለው ምንድነው ያለኝ ባለቤቱ አንድ ደብዳቤ አግኝቶ ነው ዕቃ ሲፈልግ ምናልባት እኔ እንኳን ባልኖር
ልጄ ይሄን ነገር እንትን አይልም የሚወደውም ማይወደውም በሚል ሊስት አድርጋለች እና ያንን ነገር ነገረኝ። እሱ ብቻ ሳይሆን ያው እኔ ደግሞ የማስበው ነገር አለ እና እኔና እናቱን ከሚያጣ ራሱ ልጄ ቢሞት ይሻላል የሚል ነገረኝ። ይሄ ደግሞ በሱ ብቻ ሳይሆን በሁሉም ወላጆች ዘንድ አለ በኋላ ስሰማ እኔን ጨምሮ። ምክንያቱም ለልጁ ስትኖሪለት ነው እሱ የሚኖረው። አንቺ ባትኖሪ ምንድነው የልጅ የሚሆነው ጣፋንታ የሚሆነው ማንስ ይረዳው? ሁሉም ወላጆች ይሄንን ያጎላሉ፣ ይሰማቸዋል። ማንም ልጄ እንዲሞት ፈልጋለሁ የሚል የለም። ግን እኔ ከሌለው ከኔ ቢቀድም ይሻላል የሚል ህመም ነው እንግዲህ የኦቲዝም ህመም። በጣም ችግሩና ህመም ባለለውም ችግር ማለት ነው እና ከባድ ነው ችግሩ። እንግዲህ እናንተም ይሄንን ነገር ማውላት አለባችሁ። ወደ መጨረሻ አመጣለሁ ያስባለሁ። እናት እንግዲህ ሳምሪ አንተን አይነት ባለቤት ኑሯት እንግዲህ ከእግዚአብሔር ጋር እየተወጣችሁት ነው ብዬ አምናለሁ። አንዳንድ እናቶች ደግሞ ባለቤቶቻቸው የሌሉ በተለያየ መንገድ እናቶች በጣም ዋጋ የሚከፍሉበት ነው ይሄኛው ነገርና ለምሳሌ ጸበል ቦታ ላይ ሄዳ ያገኛት ሴት አለች ከባለቤቷ ጋር መታ እንዴት ሲያደርጋት እንደነበረ የትዝታም ታሪክ አለ እና እንዲህ አይነት ነገሮች ስናነሳ ኦቲስቲክ የሆኑ ልጆች ያሏቸው እናቶች የሚያልፉትን ነገር እስኪ ትንሽ ብታነሳው ዙሪያ ካሉ ሰዎች ከሰማሁም ጨምረ። አሁን እንደዚህ ባይዘይ ይሄ ችግር የትዳር መፋቻ አንዱ መንገድ ነው። ምክንያቱም ካንቺ ነው የመጣው ከሱ ነው የመጣው የሚልም አንዳንድ ወላጅ አለና የጭቅጭቅ መድረክ ልጁን እንደዚህ አላረግሹም፣ ልጁን አረዳሹም፣ አንተ ልጁን አረዳው በሚል ከፍተኛ የሆነ የጭቅጭቅ መድረክ አልፎም የፍቺ በከፍተኛ ቁጥር የጨመረ የፍቺ እንትን ነው የሚፈጥረው ችግሩ ማለት ነው። ቀደም አንድ ታሪክ እንደው አንሳልኝ ባልሽኝ በጠበሉ አካባቢ አንድ ወላጅ የገጠመኝ ምንድነው እናቱ በጣም አስቸግሯት ይጎትታታል፣ ምን ይላታል፣ ፋይናሊ ይወድቃሉ አብረው እና እናትና ልጅ ያንን ለማለትና ስትወድቅ ልጁ ሮጦ ሄደ። ከዛ ልጁን በመያዝ እኔ እናቲቱን ስፈልግ ጠፋችብኝ እና በጣም ደነገጥኩኝ። አሁን ልጁ ምን ይሆናል የሚለው ነገር ነበር። ጥላብኝ ሄደች ብዬ በኋላ ላይ ሰዎች ጠቁመው ከነ ባሏ መጣችና ባሏ እሷን ነው ኮምፕሌን የሚያደርገውና እሷን አጨማልቀው እንደዚህ ያደረገችው ብላ ቀስ ብዬም ላወራውም በመልክ ስፈልግ ችግሩንም ለመንገር አጨማልቀው ነው በቃ እና ማጨማለቅ ነው ወይስ አለማወቅ ነው የሚለው አርስት ዲቴሉ እንግዲህ ባባያን ያዩታል። በጣም የገረመኝ ካንተ ግን እንደዚህ አይነት ነገር ስትሰማ ሰዎችን የምታገዝበት መንገድ ልጆችን አይታይ ደግሞ በዚህ ተጠቅተው ይሆን ብለህ የምትገምትበት ወደ ሕክምና ቦታ እንዲሄዱ የምታገዝበት መንገድ ከምን የመጣ ነው ማለት የመጀመሪያው ነገር ያው በችግሩ ማለፍህ ነው። በርግጥ ግን ራስህን ታሳድጋለህ፣ ታነባለህ፣ ትጠይቃለህ። ምክንያቱም ያልካቸው ነገሮች ሲሆኑ ነው የሚታየው ብዬ ነው። እንግዲህ ያው ለልጅሽ ስትይ ያው አንዳንድ ነገሮች ሪፈር ታደርጊያለሽ፣ የተኖረም ህይወት አለሽ፣ ልምዱም ስላለ ሌላው እንዲያልፍ አትፈልጊም። ይሄ መጽሐፍ የተዘጋጀው እዚህ አብረንም የተቀመጥነው እኔ ያለፍኩበት ሌላው አልፎ የተሻለ ነው በሚል ነው ለማስተማሪያ ነው፣ ግንዛቤ ለማስጨበጥ ነው። እንደገና ደግሞ እንደዚህ አይነት ልጆች ወላጆች ድምጽ የላቸውምና ድምጽ ለመሆን ነው እንግዲህ የወጣ ነው። ያው ብዙም አቃለውም ባለለም በከኖርኩትም ሐኪም እንዲረዳቸው ባይም ከአንድ ዶክተር ያነሰ ከነሱ ባነሰ ሁኔታ የማወቅ ነገር ይኖራል። ምልክቶቹን እያንዳንዱ ምልክት የማወቅ የመለየት ነገር ይኖራል። አብረሹ ከኖርሽ ከችግሩ ጋር ስለኖርኩኝ ማለት ነው። ዮም እንግዲህ ካለፈባቸው በጣም ከባድ ጊዜያት ውስጥ እነዚህ ጊዜያት እስከ ህይወት
ማጣት ሊያደርሱት ይችሉ ነበር። እኛ ባንደርስ ኑሮ እኮ የምትላቸው ቀናት ብዙ ነው። ያው የውምሻ ቀሽቃዣ አለች ብዙ ጊዜ የተለያየ ቦታ በእርግጥ ራሱን ይጠብቃል። ይሄ ቢንጠላጠልም ምን ቢልም ዥዋዥዌ ቢጫወት የመጨረሻ ደረጃ ነው የሚደርሰው። ይሄ ሮል እስኪያደርግ ድረስ የሆነ ቦታ ቢዘል በቃ ባልተጠበቀ ቦታ ነው። አንድ አጋጣሚ ያለ እንትን ላይ አንዴ ጠብቅ ብላኝ ሳምሪ ቤተክርስቲያን ተሳልሜ ጠዋት ነው እኔ ስራ ስለሚሄድ እሷ ያን እድል ተጠቅማ ቤተክርስቲያን ሄዳ ገና 2 ዓመት ከ6 ወር ምናምን ቢሆነው እሷ ሄዳ እኔ ልክ ስልኬና ይዤ ልምጣ ብዬ እስክገባ ይውም ሮጦ አንድ ትልቅ መነበረድ ጎትቶ ለአብሮ ዶዋ የሚል ድምጽ ሰማውና ይሄዳለው ፌንት ሰርቷልና በቃ የሞተ ነው መሰለኝ። እንደምንም አፋፍሽ ይዤ ሄድኩኝ ሐኪም ቤት ነው መጀመሪያ። ምንም የተለየ ወዲያው ነቃ። እዛው መኪና ውስጥ በነስት ማለት ጀመረ። ሐኪም ቤት ወስዶ ኧረ ምንም አልሆነም አሉኝ። ነገሮች ባለማመን እኔ ዳኑ የሚባል ያጥንት ሕክምና እዛም ወሰድኩት። ኤክስሬ ሙሉ ታየ፣ ምንም አልሆነም። ከዛ ወደ ቤት ተመለስን። ያው በመሃል ያው ሳምሪ ደውላ ምን ሆነ ምናምን ብላ ብዙ እንትን ብላለች። አንዴ ደግሞ እንደዚህ ለዲሽ የተዘረጋ መሰላል ነበረ። በቃ አንበበሹ ከሆነ ታስታውሻለሽ? ገና 4 ዓመቱ እሱ ደግሞ 4 ዓመቱ ለዲሽ የተዘረጋ እንትን ላይ ጣራ ላይ ወጣብኝ። ከዛ በጣም ሳቀና ብዬ ሳይ ይሁን ጣራ ላይ ጎርደድ ይላል። በጣም ደነገጥኩኝ። ከዛ እንደምንም ለ3 ለ4 ተባብረን አወረድ ነው። እንደዚህ ለአደጋ እና በጣም እንትን ለሚል የተለየ ጥበቃ ይፈልጋሉ ለማለት ነው ይሄን ታሪክ ያነሳሁት። እኔም ለዛ ነው ጥያቄው። እንደዚህ እሳት ጋር ምናምን ግን የተለየ እንትን የለውም። የፈላ አካባቢ ምናምን ራሱን የመጠበቅ ነገር አለው። እዚህ ላይም አንስተዋል። በዚህ በኦቲዝም ሂደት ውስጥ የሚያልፉ ልጆች ያሏቸው ወላጆች በጣም ብዙ ጉልበት፣ ብዙ ትዕግስት፣ ብዙ ነገራቸው ነው የሚሰውት። ምክንያቱም እንደዚህ ስለሚያደርጉ በሆነች ቅጽበት ላይ ምን እንደሚከወን ልጆቹም ራሳቸው ያውቁትም ወላጅም መገመት ስለማይችል ከዛ አንፃር ነው ይሄን ያነሳውልህ። ጥያቄውን ግን ብትጨምር ደስ ይለኛል። በእንደዚህ አይነት ህይወት ውስጥ ያሉ ወላጆች ምን አይነት ነገር ነው የሚያሳልፉት? ምንድነው የሚያጡት ከሌላው ወላጅ በተለየ የሚለውን እንድትጨምርልኝ ብዬ ነው። በጣም አሪፍ ጥያቄ። እነዚህ አይነት ልጆችን የሚያሳድጉ ወላጆች ብዙ ገንዘብ ያወጣሉ፣ ጉልበት ያወጣሉ። በተለይ ደግሞ ትኩረት እሱ ላይ የማድረግ ነገር ሌሎች ልጆችን ቢያሳድጉ በተለየ ሁኔታ ትኩረታቸውን ይወስዳል። ያ ደግሞ ሌሎች ልጆችን የመጉዳት ነገር ያመጣል እና በጣም ልጆች ተጎድተው ያድጋሉ። ወንድሞቻቸውን ወይ እህታቸውን ሊጣሉ ይችላሉ በዛ ምክንያቱም ለዛ ልጅ የተለየ ትኩረት ይሰጠዋል። እና ወላጆቹ በቃ እሱን ለማሳደግ የሚከፍሉት መስዋዕትነት ይሄ ከገንዘቡም ከምኑም በበለጠ አቴንሽን በቀልብ የመውሰድ እንትን አላቸውና በዛ ምክንያት ብዙ የማህበራዊ ምስቅልቅል ያመጣባቸዋል። ለምሳሌ ድር ቢኖር ወይ ጉዳይ ቢኖራቸው እንደዚህ አይነት ነገር ብዙ ቻሌንጅ አለና ተዘርዝሮ ያልክም እንዲባጭሩ አንድ ደብዳቤ ያነብና ስለዛ ደብዳቤ ታሪክ እናነሳለን። ለዮም ይላል። ዮም ጓደኛዬ እንኳን ለገና በዓል በሰላምና በፍቅር አደረሰ። እኔ በጣም ነው የምወድ፣ ቤተሰቦችንም ወዳቸዋለሁ፣ አከብራቸዋለሁ። እኔ ይሄንን ስጦታ ላንተ ነው የገዛውልህ። እኔ ላንተ ብዙ ነገር ለማድረግ ሞክሬያለሁ። የኔ ሁል ጊዜ ጸሎቴ ላይ አረሳው። ጠዋት ስነሳ ምግብ ከመብላቴ በፊት ወደ ውጭ ከሚወጣቴ በፊት እናስተኛ ስላንተ እግዚአብሔርን እየለመንኩት ነው። አንተን ወደ ልቡህ ወደ ትክክለኛ ማንነት እንድትቀየር የሁል ጊዜ ጸሎቴ ነው። እግዚአብሔር ይማርህ፣ ደስታህንም ይመልስልህ። አሜን። የማን ነው? ምንድነው ታሪኩ?
ይሄ ደብዳቤ የጻፈችው ዮሐና ግርማ ትባላለች። በግሎሪ ስኩል አብረው ይማራሉ። አሁንም የ6ኛ ክፍል ተማሪ ነች። እሷ ይህን ደብዳቤ ልጽፍ የቻለችው ንጹህ ልብ ነው ያላት። ከሌሎች ልጆች በተለየ ሁኔታ ዮምን ለመርዳት እስከ ጥግ ትሄዳለች። ከምነግርሽ በላይ ዮምን ትወደዋለች፣ ትረዳዋለች። ከመውደድም እኩል መረዳቱም አለ እና ይሄ ደብዳቤ የተጻፈው ለገና ስጦታ ስትሰጠው እዛ ተጠቅልሎ ነው ያገኘነውና ያንን ስናነብ በጣም ነው የገረመን። በዚህ አጋጣሚ ቤተሰቦቿም በጣም ላመሰግናቸው እወዳለሁ። ማንነቷን እንድትጠብቅ አድርገዋታል። ምክንያቱም እሱ እንደዚህ ነውና ከሱ ጋር ለምን ትጫወቻለሽ፣ ለምን ትረጃዋለሽ አላሏትም። በጎ ዓላማዋን ደግፈውላታል እና ዮሐናዬ በጣም የምትገርም ልጅ ነች። እግዚአብሔር ያሳድጋት። አሜን። እንዲህ አይነት ደግሞ ልጆች ሲመጡ ተስፋ ይኖረናል ትውልዱ ላይ ራሱ አይደለ? የሚመጣው ላይ ራሱ እስከን ጥሩ ልጆች አሉ እግዚአብሔር የሚፈሩ ሁሉንም እኩል የሚያዩ ብለን ተስፋ እናደርጋለን። ስለ ኦቲዝም ስናነሳ ስለ ዘሚ ዩኑስ አለማንሳት አንችልም። ዮምም ደግሞ እሷ ሴንተር ላይ ለጥቂት ጊዜም ቢሆን ገብቶ ነበረ። እስኪ ዘሚ ዩኑስ ጋር የነበራችሁ መጀመሪያ እንዴት ተዋወቃችሁ? ከዛ በኋላ የነበረውን ሂደት እናንሳ። ዘሚ ዩኑስን ያወቅኳት በኤፕሪል ቱ የሚከበር የኦቲዝም ቀን አለና በሴንተራቸው ሲያከብሩ አጋጣሚ እዛ ተገኝቼ ነው ያገኘኋት። ዘሚ ዩኑስን እንግዲህ ማያውቃት የለም፣ ግን ለማያውቃት ሰው ለማስተዋወቅ አሁን በህይወት የለችም፣ ግን በኦቲዝም ዙሪያ የመጀመሪያ ወታ ብቻዋን ፋና ወጊ የሆነች ድንቅ ሴት ነበረች። የጆይ ኦቲስቲክ ሴንተር መስራች ነች እና የተዋወቅነው ዮም እዛ እንዲገባ ፈልግ ነበረ። ከመዋለ ህጻናት ልክ ሊጨርስ አካባቢ ነበርና እዛ አንደኛ ክፍል እንዲገባ እንዲቀላቀል ፈልጌ ለመጠየቅ ነበረ። ቀርቤ ጠየቅኳት። በጥሩ መስተንግዶ አስተናግዳኝ ስልኳን ሰጣኝ። ከ15 ቀን በኋላ ተገናኝተን እናወራለን ብላ አጋጣሚ ሆኖ ያው በኮቪድ ወረርሽኝ ምክንያት ህይወቷ ሊያልፍ ችሏል። የሷም ልጅ ደግሞ የዛ ተጠቂ ነው። አሁን 28 29 ይሆናል። ስታገኛት 25 ዓመቱ ነበር። 25 ዓመቱ ነበር። ከዛ በኋላ ከማዕከሉ ጋር አብሮ የመስራት ነገር እንደዚህ አለ በደንብ እየሰራችሁ ነው። ማዕከሉን እንግዲህ የሚያስከትሉ አሉ። ወይዘሮ ኢሌኒ ዳምጠው ትባላለች። የዘሚ ቅርብ ጓደኛዋ ነችና አብረው ብዙ ያሳለፉ ናቸውና ማዕከሉን ምንም ሳይጎድልበት እየተንከባከቡት ነው ያለው እና ጥሩ ነው ያለውን ነገር እናወራለን። በቅርቡ እንደውም የካቲት 22 አሁን የፊታችን የካቲት 22 ይሄው መጽሐፍ ሲመረቅ ከሚመጡ እንግዶች አንዶቹ ናቸው። አንድ ማወቅ የምፈልገው ግን በእንደዚህ አይነት ህይወት ውስጥ ያሉ ልጆች ተፈጥሮ መቼም ጊዜውን ጠብቆ ይሄዳልና እንደ ጾታዊ ፍላጎቶች እንዲህ አይነት ነገሮች ያሳያሉ አሉ። በትክክል እንደ ማንኛውም ፍጡር ወይም ደግሞ እንደ ማንኛውም ሴት የሚሆን ወንድ ሴክሹዋል ፊሊንግ አላቸውና ያንን ማኔጅ ማድረግ ደግሞ ከስር ካላስተማርሻቸው ከባድ እየሆነ ይሄዳል። በተለይ አሁን ሴት ችግሩ በሴት ይጎላል ሳይንሱ ይላል። እንግዲህ በተለይ ደግሞ የሚቸገሩበት ወቅት አለ። ይሄ የወር አበባ ንጽህና በመጠበቅ ዙሪያ እዛ ጋር ወላጆች እጅግ አስቸጋሪ ቻሌንጅ ይገጥማቸዋልና ችግሩ በየደረጃ ከባድ ነው። ያንን ህብረተሰቡ ሊረዳ ይገባል። እሱናው በብዬ ነው ምናልባት በእነዚህ አይነት ወላጆች በተለይ ቀድሞ ማወቅ ያለባቸው ነገር ካለ አንዳንዴ እንዲህ አይነት እክሎች ሲመጡ ሁሉ ነገር የተቋረጠ አድርገን የምናስበው እንዳይሆን ብዬ ነው። በየቦታው ግንዛቤ ማስጨበጫ ወይም ደግሞ ጥሩ ሐኪሞች አሉና ጉዳዩን የሚያስተምሩ አሉ። በዚህ በተጨማሪ ደግሞ ይሄ ዲጂታል ዘመንም ስለሆነ ጉግልን በማድረግ ዩቲዩብን በማየት ሊማሩ ይችላሉና በየእድሜ እርከናቸው የሚገጥማቸው ችግር ወላጆች ማየት ይችላሉ። ዮም አሁን ስንተኛ ክፍል ነው?
ይሁም 11 ዓመቱ ነው። የ6ኛ ክፍል ተማሪ ነው። 6ኛ ክፍል ተማሪ ነው። ስለዚህ በየዓመቱ 1 2 3 ያለ ክፍሎችን እያለፈ ሲሄድ በእርሱ ላይ የምታየው ለውጥ ምንድነው? የጨመረው ነገር ምንድነው? ደስተኝነቱ፣ ኮንፊደንሱ፣ ተስፋም አለው። የመነቃቃት ነገር አለው። ነገ ደግሞ ሌላ ቀን እንደሚሆን የሚታይበት ነገር አለ በሱ እና እግዚአብሔር ይመስገን እያንዳንዱን ቀን ፕሮግረስ አለው እና እኛም እንጠብቃለን ጥሩ እንደሚሆን ከዛ በላይ ይሆናል። ዛሬ ላይ ሆናችሁ አንተና ሳምሪ ስታወሩ እነዛ ጊዜያት አለፉ ተመስገን ነው የምትሉ ወይስ ገና ይጠብቀናል ብላችሁ ነው ያለው? አይ እኔ መሆነን እሷም ተመስገን ብለን ነው የምንኖረው። እንደውም አሁን ይሄ መነቃቃቱ ተፈጠረ። ይሄ መጽሐፍ ዲሊቨር መሆኑ በጣም በእኛ ቤት ውስጥ መነቃቃት ሆነ። ብዙ የሚደግፉን ጓደኞችም የሷም የኔም ጓደኞች ስላሉ እጅግ መነቃቃቱ አለ። የወደፊቱን ደግሞ እግዚአብሔር ነው የሚያውቀው። እውነት እግዚአብሔር ያውቃል። ከእህቶቹ ጋር ያለው ግንኙነት እንዴት ነው? ቤት ከሌሎቹ ቲዮምሻ ያው እህቶቹ ይንከባከቡታል፣ አብረው ይጫወታል፣ አብረው ሁሉን ነገር ይላል፣ ይላፋሉ፣ ይበሻሸቃሉ። እንግዲህ እንደ ወንድምና እንደ እህት እየኖሩ ቃላትን የተወሰነ መናገር ይችላል። አዎ ይሁም ያው የተወሰነ ይሞክራል፣ ግን እሱ ላይ ትንሽ የማዳመጥ ነገሩ ኦልሞስት ወደ 100% እየተጠጋ ነው። ከዛ ይመጣል እቺ የማዳመጣውም አሁን ነው ብዙ ነገሮች የተለዋወጠው እና ጥሩ ነው እንትን ይያለ ጥሩ ለውጥ ይያለ። ወደ ፖሊሲ ጉዳዮች ደግሞ እንምጣ። ምናልባት በትምህርት ፖሊሲያችን እንደዚህ አይነት ልጆችን የማካተት አቃፊ ማድረግ ወይ ለነሱ ብሎ ልዩ ፍላጎታቸውን ማዕከል አድርጎ የተሰሩ ስራዎች አሉ ብለህ ታስባለህ? በዛ ህይወት ውስጥ እንዳለፈ ሰው ገና ናቸው። አልተሰሩም ማለትም አልችልም። የሚጥሩ አሉ፣ ግን ፖሊሲ ሙሉ ለሙሉ ተተገበረ አይደለም። የሚመሰገኑ ሰዎች እንዳሉ ሁሉ በጣም የሚያስወቅሳቸው ስራ የሚሰሩ አሉ። ወደፊት ይስተካከላል ብለን እናስባለን። እንግዲህ ምንድናቸው ክፍተቶቹ? እንግዲህ ፖሊሲ አውጪዎችም ያዩ ሊሆን ይችላል። አዎ ልክ ነሽ። ተደንግጎ ሁሉም ትምህርት ቤቶች እንደዚህ አካቶ እንዲያስተምር መመሪያ ወርዷል። ከመንግስትም ነው፣ ግን የተወሰኑት ናቸው የሚቀበሉት እና እሱ ላይ ማን ተቀበለ ማን አልተቀበለ የሚለውን እንግዲህ የመንግስት አካል ነው ተከታትሎ ጉዳዩን ማስፈጸም ያለበት። አሁን ችግሩ እየፈጠጠ ሲመጣ እንግዲህ ባንዴ ከሚሆን ግንዛቤ ማስጨበጫ ያያረገ የትምህርት ሚኒስቴር ይህን ነገር ብዙ መስራት ይጠበቅበታል። ምክንያቱም እነዚህ ልጆች እንደማንኛውም ልጆች መማር ማወቅ አለባቸው እና አካቶ የሚለውን እንደየደረጃቸው ዲያግኖሲስ ተደርጎ ከልጆቹ ጋር ተቀላቅሎ መማር ይችላል አይችልም በሚለው እየታየ ቢተገበር ጥሩ ነው እላለሁ። እንዲህ አይነት ጉዳዮችን ስናነሳ በእናንተም ህይወት ያዩት የሃይማኖት አባቶች ያላቸውን ትልቅ ሚና ነው። ማበርታት ላይ፣ ማህበረሰቡን መገሰጽ ላይ ብዙ ነገር እና በተለይ እናንተ ህይወት ስናነሳ ብፁዕ አቡነ ሰላማ በረከታቸው ይደርብን። አሁን በአካለ ስጋ ከኛ ጋር ይሉ ብፁዕ አቡነ ኤርሚያስ ደግሞ የንስሐ አባታችሁ ናቸውና ስለ ሁለቱ አባቶች እንድናነሳ ፈልጋለሁ። በእነሱ በኩል የሃይማኖት አባቶች ቢሰሩ ምን መቀየር እንደሚችሉ ምሳሌ ማድረግ ምንችል ይመስለኛል። አዎ እንግዲህ እግዚአብሔር ፈቅዶ ብፁዕ አቡነ ሰላማ ብፁዕ አቡነ ኤርሚያስም የውመን ለመርዳት ጸሎት ለማድረግ ብዙ ተግተዋል እና እንግዲህ እኔ ብፁዕ አቡነ ኤርሚያስ እንግዲህ አባቶቻችን ስለሆኑ ከኛ ጋር ሁሌ አብረውን አሉ። ከጵጵስና በፊት ነው የምትተዋወቁ? አዎ መነኩሴ እያሉ ነው እናውቃቸውና የኛ አባት ስለሆኑ እሳቸው ጋር የመቅረቡ ነገርም ስላለ ችግር የለም። ግን ብፁዕ አቡነ ሰላማ ነፍሳቸውን ይማርና ቤትም ድረስ መጥተው ነው ጸሎት ያደረጉት። ቤቱን የረጩልን ከአንድም ሁለቴ ተመላልሰው እንደዛ ከአረጋዊ ዕድሜያቸው ጋር ታግለው መጥተው ጸሎት ያደረጉትና አንዳንዴ ያው ታችም ወርደሽ የሃይማኖት አባት ማገልገል ያለብሽን ባላቸውም ደረጃ ትልቅ ስለሆኑ ማለት ነው።
የተለየ ትውውቅ ደግሞ አልነበራችሁም ከዛ በፊት? የለንም። ይሄን ችግር ሰምተው ነው ያን ሁሉ ያደረገው? እንዴት መሰለሽ ከሳቸው ጋር የተዋወቅ ነው እንዳልኩሽ እንጦጦ ነበረ ብዙ ጊዜ ጸበል የምንሄደውና ስራ ከመሄዴ በፊት ነበር ያው ሱፌን ግጥም አድርጌ ነው ጸበል የምሄደውና የጸበሉ አስተዳዳሪ እስቲ አንድ ሱፍ ያደረገውን ሰውዬ ጠሩታሉና አጋጣሚ ምንድነው ስትመላለስ ያለው ልጅ ነው ወይ ምናምን አሉኝ። አዎ እንደዚህ አይነት ችግር አለ ስላቸው እስቲ በህፃናት ጸጋ ያላቸው ብፁዕ አቡነ ሰላማ አሉ እሳቸው እንድትገናኙ አደርጋለሁ አሉ። በጣም ደስ አለኝ እና አንድ 15 ቀን ስልኬን አስቀምጬ ለጸበሉ ጠባቂ ሲመጡ ቤተ ክህነት ጠብቆ ደወለልኝና በዛ ነው እንጂ አላቃቸውም ነበር። እዛው ቤተ ክህነት ሄደን መጀመሪያ ነው የተዋወቀው። ብፁዕ አቡነ ኤርምያስም ያው በአባትነት ንስሐ አባት ቢሆኑም ያው እንግዲህ ጥሩ አባቶች እንዳሉ ነው። ደግሞ እንደው ጸበል ከመርጨት ባለፈ ቤት ዘወር ብለው ማያው ደግሞ አባቶች ይኖራሉና ለዛ ነው ያው በጵጵስና ማዕረግም ደግሞ ይዘው እስካሁን ድረስ አመስግናቸዋል ብዬ ነው እዚህ ላይ አንስታቸዋል። በጣም አበርትተውናል ስላልክ መማሪያ ይሆናሉ ብዬ ነው ለሌሎች አባቶች። ብትጨምሮ ካለ ለሌሎቹ ነው የነሱን አሁን እኛ አመስግነን ምንቀይርላቸው ነገር የለም። እግዚአብሔር እንዳከበሩን እሱ ያስባቸው። እንግዲህ ያው የአገልግሎት ማለት ይሄን ነው። ወደ ታችም ወደ ጎንም ወደ ላይም ማየቱ ጥሩ ነው። ችግሩ ደግሞ እንደዚህ ሲሆን ሞር ተስፋ ታረጋለሽ። ትልልቅ አባቶች ምሳሌልኝ ታያለሽና አጋጣሚው ለኛ ጥሩ ነበረ። ምስጋና ይድረሳቸው አጋጣሚ። ሌላውም ይሄንን አሪያ ቢከተል ደስ ይለኛል። ወደ መጨረሻ ጥያቄ ይልኩ ነው። በእንደዚህ አይነት ሂደቶች ውስጥ ከእግዚአብሔር ጋር ያላችሁ ነገር እየጠበቀ ወይስ ከእግዚአብሔር ጋር ያላችሁ ነገር እየላላ መጣ? ስንፈተን እንዲህ አይነት ወጣ ወረዶች ሲመጡ መጠየቅ ነው። ካልተመለሰልን ደግሞ መሸሽ ነው የሚሆነውና ያንተና የሳምሪ ህይወት በመንፈሳዊ መንገድ እንዴት ነው? እግዚአብሔር የተመሰገነ ይሁን። እንግዲህ እስካሁን ዝንፍ ያለ ነገር የለም። እንደውም የበለጠ እያመሰገነን ነው እግዚአብሔርን በይበልጥ እያመለከን ነውና ከእግዚአብሔር ፍቃድ ጋር ሐሳብ ጋር ተስማምተን እየኖርን ነው እንጂ ትንሽ ሸብረክ አላለም። እንደውም ሞር እያጠናከረን ነው። እግዚአብሔር ይመስገን። መጨረሻ ጥያቄ ማደርገው በእንደዚህ አይነት ህይወት ውስጥ ላሉ ወላጆች እንደገና ደግሞ እንዲህ አይነት ወላጆች ያሏቸውን ሰዎች ለሚያውቁ ሰዎች የምታስተላልፈው መልእክት ምንድነው? ለመንግስት አካላትም ሊሆን ይችላል። አጠቃላይ ችግሩን በተመለከተ ችግሩን እንዴት እንረዳው፣ እንዴትስ ደግሞ እንስራበት የሚለው ነገር ላይ እንግዲህ ካየሽ መጽሐፉን 4 አንባቢያን ይኖረኛል ብዬ ነው የተነሳሁት። የመጀመሪያ ያላገቡ ወጣቶች ወይም ደግሞ ልጅ ሊያሳድጉ የተዘጋጁ ወላጆች ይሄን ችግር በምን አይነት መልኩ ይዩት፣ ምን አይነት ዝግጅትስ ይኖር፣ በዚህ በኦቲዝም ዙሪያ ድንገት ቢወጣቸው እንደዚህ አይነት ነገር ቢመጣ እንዴት ማኔጅ ያደርጉታል? እኛ ባለፍንበት ሳይሆን የራሳቸውን አርሊ ላይ ዝግጅት የሚፈልግ ነገር ስለሆነ ማለት ነው። ሁለተኛ አንባቢ ይሆነኛል ብዬ አሰብኩኝ በኦቲዝም ዙሪያ ያሉ ወላጆች የበለጠ አረዳዱ ለካ የኔም ህመም የሚጋራ አለ ወይም ተመሳሳይ ህይወት አለኝ ብለው እንዲረዱ ነው። ሶስተኛ አንባቢ ይሆነኛል ብዬ አሰብኩት ከኦቲዝም ጋር የሚሰሩ ተቋሞች እንዲሁም የተለያየ ሴንተሮች ይህን ችግር በእነሱም እንዲያጎሉ ፈልጋለሁና እነሱ ሶስተኛ አንባቢዎች እንዲሆኑ ፈልጋለሁ። አራተኛ አንባቢ ፖሊሲ ሜከር ወይም ውሳኔ ሰጪ አካላቶች፣ የመንግስት ሰዎች ለምሳሌ ጤና ሚኒስቴርም ሊሆን ይችላል፣ እናቶች እና ወጣቶች ላይ የሚሰራ ይሆናል፣ ትምህርት ሚኒስቴር ላይ ይሆናል። ብቻ ውሳኔ የሚፈልጉ ውሳኔ አሳላፊ የመንግስት አካላት እነዚህ ወላጆች ምን ላይ ነው ያሉት ብለው እንዲያው ፈልጋለሁ። ምክንያቱም ይሄ እንደመስታወት ያሳያል የኛን ችግር ማለት ነው መጽሐፍ። ስለዚህ እነዚህ 4 ተደራሻያን ወደፊት የተወሰነ ኢምፓክት ያመጣል ብዬ አስባለሁ። ሌላው
ጥያቄሽን ለመመለስ ወደፊት ምን ይሁን የሚለውን ነገር ነው እና ወደፊት ምን እንዲሆን ፈልጋለሁ እነዚህ ልጆች የተሻለ የትምህርት እድል የተሻለ በጤና አካባቢ ረጅም ሰዓት ተጠብቀው መቆየት ስለማይችሉ ፕሪቪሌጆች አንዳንድ ወላጆቻቸው ላይ የሚያቀሉ በፖሊሲ ደረጃ ቢስተካከል እንደገና ደግሞ ዋናው ትልቁ ህብረተሰባችን አካታች እንዲሆን በትምህርት ቤትም በማህበረሰቡም እነዚህ ልጆች የሚያካትት ነገር አምራች እንዲሆኑ ነገር የተሻለ ቦታ እንዲደርሱ ልጆችን የሚያግዙ ናቸው ብዬ አስባለሁ። እነዚህ ናቸው እንግዲህ ያልመለስኩት መልስ ካለ ሐሳቦቹ አሉ። በጣም ነው የማመሰግነው። የመጽሐፉ አሰናኝ ጥላሁን ክፍሌ እርገጤም በዚህ አጋጣሚ በጣም እናመሰግናለን። ቆንጆ አድርጎ ታሪኩን ቀምሮታል። ልክ ፍሰቱ ልክ አንድ ሰው ቁጭ አድርጎ እንደሚያወራ ተደርጎ ነው እና ቀለል ባለ ቋንቋ በጣም ወድጄዋለሁ። ሁላችሁም ይሄ ንግድ አይደለም እውነት ለመናገር ግዙ ስንል ለትርፍ ስላልሆነ በጣም ይሄን አንብበን ብዙ የምንቀየራቸው ነገሮች አሉ። ቤተሰቦቻችን፣ ልጆቻችን፣ ዙሪያችን እንዲህ አይነት በኦቲዝም የተጠቃ ልጅ ቢኖርም ባይኖርም ማንበባችን በብዙ መንገድ በተለይ ደግሞ ያቶ ንሴብሖ ህይወት በራሱ ደግሞ በጣም ገራሚ ነው። እዚህ ላይ ያላነሳናቸው ብዙ የቤተሰብ ታሪኮች አሉ፣ ያንተም ታሪኮች አሉ። እግዚአብሔር ያደረገልህ በጣም መልካም ነገሮች እንደ እናቱ ሃይደር ያሉ በጣም መልካም ሰዎች በህይወት አሉ። እነሱን አላነሳንም። ትኩረታችን እዚህ ላይ እንዲሆን ስለፈለኩኝ መጽሐፉን ስታነቡት በጣም ትወዱታላችሁ፣ ብዙ ታሪኮችን ታገኛላችሁ። በየእምነታችሁ ደግሞ ፈጣሪያችሁን ታመሰግናላችሁ። በሰዎች ውጣ ውረድና ውጤት ብዬ አስባለሁኝ። በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። ምርቃቱ በ22 አለ፣ እዛ እንገናኛለን። በጣም በደስታ በዚህ አጋጣሚ ደግሞ አጠቃላይ በህይወት የምታመሰግናቸው አካላት ካሉ ምክንያቱም ይሄ መንገድ አለማመስገን አትችልም ሰዎችን እግዚአብሔር ነው ብዬ ስለማስብ እውነት ነው። እንደገና እድል የሰጠው ለዛ ነው። ምስጋና ብዬ በጣም እሺ። መጀመሪያ ያው ፈጣሪ ይክበር ይመስገን። በመቀጠል ባለቤቴ ከጎኔ ሆና ይህን ትግል አብራ ስለታገለች የመጀመሪያ ተመስጋኝ ነች። ወላጆቼ ወንድሞቼ ብዙ ስለሆኑ በጣራ አይበቃም። መጽሐፉን ከኔ ጋር ጊዜ ፈጅቶ ውብ ያደረገው ጥላሁን ክፍሌ ባለቤቱ እንዲሁ አስተያየት በመስጠት ረቂቁን ኢትዮጵያ ጥላሁን ትባላለች። በጣም ጥሩ ገዛ አድርገውልኛል። ከመጽሐፉ ጋር በተገናኘ አቶ ሃይደር አብዱል ሰመድ ከፍተኛ በህይወቴ ገዛ ያደረጉልኝ ሰው ናቸው። ኢንጂነር ወንደሰን አሰፋ የቴ ባለቤት ናቸው። በህይወቴ ያው እንደ አባት ሆነው ብዙ ነገር አስተካክለውልኛል። ሌላው ወዳጄ ፊሊሞን አማረ ጥላ በሚሸሽበት ወቅት እሱ እንደ ጓደኛ አብሮኝ ነበረ እስከ መጨረሻው ሰዓት። ፍሬው አማረ ከፍተኛ አስተዋጽኦ አድርጓል። መጽሐፉን በማንበብ ሀሳብ በመስጠት ውጪ የሚኖረው ጓደኛዬ ከድርጌቱ በጣም ጥሩ ወዳጄ ነው። ላመሰግነው እወዳለሁ። አሜሪካ የሚገኘው ከዝኔ እቺ በአማዞን ላይ እንድትሰፍር ያው ብዙ ጥረት አድርጓል። ፍስሐ ወንድሙ ይባላል። እንደዚህ ካልኩኝ ስለማይበቃ ያልጠራዋቸው ካሉ እንግዲህ እሺ ይቅርታ እየጠየቅን እናመሰግናለሁ ማለት ነው። በጣም ሁሉንም አመሰግናለሁ። ቺፕ እንግዳ አድርገሽ ስለጋበሽ እጅግ አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ፍቃድ ሆኖ ደግሞ ዮምም የበለጠ ደግሞ ለውጥ አሳይቶ ደግሞ በምስጋና ደግሞ ለበለጠ ምስጋና እንገናኛለን ብዬ አስባለሁ። ይህን ፕሮግራም እየተከታተላችሁ በእንደዚህ አይነት ህይወት ፈተና ውስጥ ያላችሁ በሙሉ እንግዲህ እግዚአብሔር ይጎብኛችሁ ነው የምንለው። ግን ደግሞ መረዳት ያለብንን ተረድተን እንድንዘጋጅም በዛ ህይወት ያላችሁም ደግሞ ተመሳሳይ ፈተና ለካ እንደኔም አለ ብላችሁ እንድትጽናኑና ልምድ እንድትወስዱ ነው ዛሬ አቶ ንሴብሖ ፍቅሬን እንግዳ ያደረግነው። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። አሁንም ብዙ ማህበራዊ ጉድለቶች ባሉባት ሀገር ስላለን እንዲህ እየተወያየን እየተነጋገርን ብዙ ችግሮችን በጋራ እንድንፈታ አደራላለሁኝ። መልካም ጊዜ። ሳምንት እንገናኛለን። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ።